ፕሮግራም አሁን ጀምሯል። እስከ ፍጻሜው አብራችሁን ቆዩ። በዛሬው ዕለት በአበይት ዕለታዊ ጉዳዮች ከሚዳሰሱ መሰረታዊ ነጥቦች መካከል ወደ ባህር ዳር ያቀናው የአብይ ኮሚሽን ያወጣውን መግለጫና ያደረጓቸው ንግግሮች ሊያሳኩ የፈለጉት አጀንዳና የገጠማቸው ሁኔታ ምንድነው የሚለውን እናነሳለን። የወደፊቱ አቅጣጫ ምን መሆን እንዳለበትም እንዲሁ እንመክራለን። ሁለተኛው ኢሳያስ አፈወርቂ ስብሰባ ጠርቷል። የኢሳያስ አፈወርቂ ስብሰባ ምን ይዞ ይመጣል? በምን ጉዳይ ኢሳያስ ስብሰባ ጠሩ? እናነሳለን። የሽመልስ አብዲሳ አስተዳደር ወይም የኦሮሚያ ክልላዊ መንግስት ብለው የሚጠሩት ኃይል ወደ መጨረሻው ምዕራፍ እየሄደ ይመስላል። አገርነት ለማወጅ የሚያበቃቸውን በርካታ ስራዎች ሲሰሩ ቆይተዋል። አሁን የብርሃኑ ጁላ ጦር በጎን ሆኖ መከላከያ እየተባለ የሚጠራው ማለት ነው። ያንን መከላከያ የሚባለውን ኃይል እንዲተካ ተደርጎ እየተዋቀረ ያለው ኦሮሚያ ውስጥ ያለው የጸጥታ ኃይል ከዚህ በፊት ለ41 ለ42 ዙር ገደማ የሰለጠነው ልዩ ኃይል ጋቸና ሲርና የሚባለው የሚሊሻ ግሩፕ በአጠቃላይ ይሄ ስብስብ ከ3.5 ቢሊዮን በላይ ብር ወጪ የተደረገበት መከላከያ የሚባለው ተቋም የሚታጠቀውን መሳሪያ እንዲታጠቅ ውሳኔ ላይ ደርሰዋል ከብርሃኑ ጁላ ጋር። ይህ መሳሪያ ወደ ኦሮሚያ ክልል ለታጣቂዎች ሊታደል ነው። ይሄንን በተመለከተ የምንነግራችኋለን፣ ማስረጃውንም እናሳያችኋለን። የአማራ ተወላጆች አሁንም ከዚህ ቀደም እንደሰማችሁት በየጊዜው አፈናው፣ ማሳደዱ፣ ግድያው ተጠናክሮ ቀጥሏል። በቅርቡ ከ2 እና 3 ሳምንታት በፊት 2 መኪና ሙሉ የአማራ ተወላጆች ከአማራ ክልል ተንቀሳቅሰው ወደ አዲስ አበባ የሚሄድ አውቶቡስ ታግቶ ነዋሪዎቹ ወደ አልታወቀ ስፍራ መወሰዳቸውና እያንዳንዱ ግለሰብ ከ1.5 ሚሊዮን በላይ እንዲከፍል እየተጠየቀ መክፈል የማይችለው እየተረሸነ መሆኑ መረጃዎች ይፋ መደረጋቸው ይታወቃል። አሁንም ደግመውታል። በዛሬው ዕለት እንደዚሁም አውቶቡስ ሙሉ ኃይል አግተው ወስደዋል። እነዚህን አካላት አንድ አውቶቡስ ሙሉ ኃይል አግተው ሲወስዱ ወደ 8 የሚሆኑትን እዚያው ተኩሰው ገለዋቸዋል። ቀሪዎቹን ይዘው ተሰውረዋል። ይሄ ስብስብ በነሽመልስ አብዲሳ የሚደገፍና ነገር ግን በየሚዲያው ነሽመልስ አብዲሳ ሆን ብለው የሚያወግዙት ነው። ከአዲስ አበባ በቅርብ ርቀት ላይ በታቀደ ሁኔታ ከአማራ ክልል ወደ አዲስ አበባ ምንም አይነት እንቅስቃሴ እንዳይደረግ ይሄ ኃይል የነሽመልስ አብዲሳ መሳሪያ የሚያስታጥቁትና በመረጃና በሎጂስቲክ የሚደግፉት ኃይል እርምጃ ይወስዳል። በአዲስ አበባ ደግሞ በ5ኛ ደረጃ ያለውን እንመለከታለን። ቀደም ሲል የገለጽነውን የአማራ ተወላጆች መታገት በዚህ በጫካ ሆኖ እርምጃ እንዲወስድ የነሽመልስ አብዲሳ ኃይል ለጫካው ቡድን የሚያደርገው የሎጂስቲክ ድጋፍ እንደተጠበቀ ሆኖ በአዲስ አበባ ከተማ ደግሞ እንግዲህ የሚመጣውን የአማራ ተወላጅ መንገድ ላይ ማገት እዚያው አዲስ አበባ ላይ ያለውን የአማራ ተወላጅ ደግሞ ትንሽ ነቃ ያለ ነው ጥያቄ ያነሳል ተብሎ የሚገመተውን እስካሁን ድረስ እያፈሱ ሲያግዙት ቆይተዋል። አሁን ደግሞ በልዩ ሁኔታ በርከት ያሉ የአማራ ተወላጆች በይፋ እየታፈሱ ግን ወደ አልታወቀ ስፍራ እየተጫኑ ነው። ስለዚህ የምንነግራችሁ አለን። ሼር፣ ላይክ እና ሰብስክራይብ ያደረጋችሁ ተከታተሉን። በዚህ ጉዳይ ላይ ዝርዝር ትንታኔዎች እናቀርባለን። ተከታተሉ።
እናመሰግናለን አድማጮቻችን አብራችሁን ስለሆናችሁ ከልብ ደስ ይለናል። አሁንም እስከ ፍጻሜው አብራችሁን ቆዩ። ወደ ዕለቱ ርዕሰ ጉዳይና ዋና ዋና ነጥቦች ተሸጋግረን ውይይት የምናደርግበት ፕሮግራማችን ቀደም ሲል እንዳልኳችሁ አሁን ጀምሯል። የእናንተ ተሳትፎ ግን በእጅጉ አስፈላጊ ስለሆነ እስካሁን ድረስ የገባችሁ በዚህ ፕሮግራም ላይ ለመሳተፍ የገባችሁ ሌሎች እንዲደርሳቸው ለማድረግ የእናንተ ተሳትፎ ወሳኝ ነው። ስለዚህም በቀዳሚነት ላይክ በተኑን ትጫናላችሁ። ከዚያም ሼር የምትለዋን ምልክት ተጭናችሁ ወደ ፌስቡክ ገጾቻችሁ በቀዳሚ በመውሰድ እዚያ ላይ ሊንኩን ብትጭኑት የፌስቡክ ገጽ የሌላችሁ ወደ ትዊተር አካውንታችሁ ወስዳችሁ ትዊተር ላይ የቀጥታ ስርጭት ጀምረዋል በሚል እዛ ላይ ብትለጥፉት የበለጠ ታግዙናላችሁ። ከዚያም በእያንዳንዱ ደቂቃ ውስጥ የእናንተ እጅ ስራ እየሰራ መከታተል ትችላላችሁ። መረጃው ከዚህ ይቀርባል። በእናንተ በኩል ግን ኢምፕሬሽኑን ለመጨመር እንዲረዳ የመጀመሪያው የልብ ቅርጿን ትነኩና እሷን ታፕ እያደረጋችሁ አንድ ሰው ቢያንስ 1000 ጊዜ ታፕ አደርጋለሁ 2000 ጊዜ ታፕ አደርጋለሁ በተከታታይ ሳታሳርፉ በፍጥነት ታፕ እያደረጋችሁ ብትከታተሉን ፕሮግራሙ የምናቀርበው መረጃ የሚመለከተው አካል እንዲደርስ ያግዘናል፣ ይረዳናል። ኖቲፊኬሽን በተለይ ላልደረሳችሁ አካላት እንዲደርሳቸው አልጎሪዝሙ እንዲገፋው የምታደርጉት እናንተ በመታደርጉት ተሳትፎ ነው። ሌላው ሁልጊዜም እንደምናደርገውም ለሌላውም ተመልካች ማነሳሳት እድል የሚሰጥ ስለሆነ እዚህ እስካሁን ድረስ የገብታችሁ የተከታተላችሁ ያላችሁ የእናንተን ኃላፊነት ተወጣችሁ ስታበቁ ሌሎችም ኃላፊነታቸውን እንዲወጡ ብታደርጉ ይሄን ለማድረግ ቀላሉ ነገር በኮሜንት ባር ላይ ሼር አድርጉ ላይክ አድርጉ ያላችሁ የመጣችሁበትን አካባቢ የጻፋችሁ በውይይቱ መካከል ከሚነሱ ነጥቦች ጋር የእናንተ አስተያየት ካለ እዚያ ላይ የጻፋችሁ ብትሄዱ ኢምፕሬሽኑን ይጨምረዋል። የእናንተ ተሳትፎ መኖር ወሳኝ ነው። መሰረታዊ የምትሏቸው የምታነሷቸው ጥያቄዎች ሲኖሩ ብዙ ጊዜ በዚህ ፕሮግራም እንኳን ያልተካተቱ ቢሆኑ እንኳን አድሚኖቻችን ጥያቄዎቻችሁን ሶርት አውት ያደረጉ ስለሚልኩልን ከዚያ ተነስተን በቀጣዩ ፕሮግራም ላይ አድሬስ መደረግ የሚገባቸው ጥያቄዎች ካሉ አድሬስ እናደርጋለን። እንግዲህ ዘርዘር ያሉ ወደ 5 ነጥቦች ነው የምናነሳው። ደግሞአለው ወደ ባህር ዳር ያቀናው የአብይ ኮሚሽን ምን ፍለጋ ነው ወደ ባህር ዳር ያቀናው? በቀዳሚዎቹ ሊያሳካ የፈለጋቸው ነገሮች ምንድናቸው? ምን ገጠመው? ወደፊትስ ምንድነው መደረግ ያለበት? እሱን እናነሳለን። ኢሳያስ አፈወርቂ የጠራው ስብሰባስ ማንን ስብሰባ ጠራ? የስብሰባው ዓላማ ምንድነው? ይሄ ሁኔታ ወዴት ያመራ ነው የሚለውን እናያለን። በዚሁ አጋጣሚ ከምናያቸው አጀንዳዎች መካከል ሌላኛው በአምስተኛ ደረጃ ላይ ወይም በመጨረሻው እናነሳዋለን ያለው በአዲስ አበባ በአማራ በትግራይና በኤርትራውያን ላይ እየተወሰደ ያለው አደገኛ እርምጃ የጨፌ ኦሮሚያ ውሳኔን የሚመለከት ነው። የኤርትራ ተወላጆች የሆኑ በዚህ አጀንዳ ውስጥ ምን እየተፈጸመባቸው እንደሆኑ እናነሳለን። በኤርትራና በኦህዴድ መካከል ያለው መጓተት እየተጠናከረ ሄዷል። በይፋ የአብይ አህመድ አገዛዝ አሁን ወደ አይቀሬው ጦርነት እሄዳለሁ ብሎ ስለወሰነ ወደዚያ የሚወስደውን እርምጃዎች እያካሄደ ነው። በበርካታ የሚዲያ አውታሮችም ትንኮሳውን አጠናክረው ቀጥለዋል። ይህንን በተመለከተም የኢሳያስ አገዛዝ የሰጠው ምላሽ አለ። ትንኮሳ ተደርጎብኛል ሲል ከሷል። ተነኮሱ ያላቸው አካላት ምክንያታቸው ምን ይሆናል የሚለውንም በዚያው ላይ ገልጿል። እነዚህን እናነሳለን። እስኪ ወደ ዝርዝር ነጥቦቹ ማንሳትና አንድ ባንድ ምንድነው የሆኑ የሚለውን ከማንሳታችን በፊት አሁንም የናንተ ተሳትፎ ወሳኝ ስለሆነ ሼር ማድረጋችሁን፣ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን አረጋግጠን እንመለሳለን። ከዚያ በፊት እስኪ አንድ መሸጋገሪያ እናድርግና ተመልሰን እንገናኛለን።
አድማጭ ተመልካቾቻችን አብራችሁን ስለሆናችሁ እንደገና በድጋሚ ከልብ እናመሰግናለን። ወደ ርዕሰ ጉዳያችን እናልፋለን። እንግዲህ ቀደም ሲል የሰማችሁትን ትንሽ ሙቅ ደመቅ የሚያደርግ የጎጃም ምድር የበላይ ዘለቀን ምድር የሚያወድስ የሚያመሰግን ከፍ የሚያደርግ ሙዚቃ ነው። አበበ ብርሃኔ ታዋቂው ሰው በዜማው ላይ ተሳትፎበታል። ስማቸው ካሳ ደግሞ የግጥም ቅኝቱ የሱ ነበረ። ይሄንን አገርኛ የሆነ ሙዚቃ እንግዲህ መግቢያ አድርገነዋል። ድፍን ጎጃም ይናገር በላይ የወንዶች ቁና እንኳን ለነጭ ገመድ ለሺ ጠመንጃም አንደነግጥ ነበር ያለውና ይሄ በትክክል የአማራን ሕዝብ ስነ ልቦና፣ ማንነት፣ ባህል፣ ወግና ስርዓት የሚገልጥ ነው። እንዲህ ያለውን ስነ ልቦናዊ ስሪት በተመለከተ ነበር ቀደም ሲል የነበረውን ግጥም ነፍሱን ይማር አርቲስት ማዲንጎ አፈወርቅ በሰራው ሙዚቃ ላይ የሚገኝ ነው። በጣም ልብ ኮርኳሪ ነው። እንግዲህ የአንድ ማህበረሰብ ባህል፣ ወግ፣ ስርዓት ታርቆ ወደ ተሻለ ደረጃ እንዲሄድ ከሚያደርጉ ነገሮች አንዱ በሙዚቃና በመሰል ጉዳዮች የማህበረሰቡን ስነ ልቦናዊ ማንነትና ባህል የሚገልጹ ነገሮች ማንጸባረቅ ነው። ይህንን በማድረግ ረገድ ኃላፊነታችሁን እየተወጣችሁ ያላችሁ ማህበረሰቡ ታሪኩ ባህሉ እንዲጠፋ ተፈልጎ የሚሳደድ ህዝብ ነውና ያ እንዳይሆን በማድረግ የናንተ አስተዋጽኦ አለበት። ሁሉም እንግዲህ በየዘርፉ በየሚናው ነው የሚሰማራውና እያንዳንዱ ሁሉም ተኳሽ፣ ሁሉም አራሽ፣ ሁሉም ቀዳሽ ሊሆን አይችልም። አራሽም አራሽ ይሆናል፣ ቀዳሹም ቀዳሽ ይሆናል፣ ተኳሹም ተኳሽ ይሆናል። የሚነግሰው የሚያስተዳድረው አቅም ያለው ደግሞ ያስተዳድራል ማለት ነው። በዚሁ አጋጣሚ እንደው አንድ ነገር ብያችሁ ልለፍና ከዚህ ቀደም አንስቼዋለሁ ይመስለኛል። እዚህ ከቀልድ ያለፈ ነው፣ ቀልድ አይደለም። እዚህ አሜሪካን ሀገር የደርግ ስርዓት እንደወደቀ ገደማ ማለት ነው የቀደመውን ስርዓት አሳዳጅ ነበረ። እንግዲህ የደርግ ስርዓት ፊውዳል የሚል ክስ ነበረው በኢትዮጵያ ውስጥ። ምሁራኑ ፊውዳላዊነት አልነበረም፣ በሌላው ዓለም የነበረው የፊውዳል ስርዓትና በኢትዮጵያ የነበረው ዘውዳዊ ስርዓት ወይም ንጉሳዊ ስርዓት ለየቅል ነው፣ በፍጹም ምንም ግንኙነት የለውም በሚል በጣም አሳማኝ ትንታኔዎች ይሰጡበታል። ወደፊት በሌላ መድረክ እንዴት የሚለውን ልንዘረዝረው፣ ልንነጋገር፣ ልንወያይበት እንችላለን። ዛሬ ግን ርዕሰ ጉዳያችን እሱ ላይ የሚያጠነጥን አይደለም። እንዲሁ ግን ለእግረ መንገድ ላንሳው ብዬ ነው። እናም የደርግ ስርዓት እንደወደቀ በዚያኛው በዘውዳዊ ስርዓት ከነበሩ ቀኛዝማች፣ ግራዝማች ወዘተረፈ የወረዳ አስተዳዳሪዎች በየቦታው ያሉ ምንድነው አገረ ገዢ የሚባሉት አሉ። በንጉሱ ከንጉሱም በታች ባሉ የሌሎች ሹማምንቶች በየተዋረዱ የሚሰጡ ሹመቶች አሉ እና አንድ አካባቢ ላይ አስተዳዳሪ የነበሩ ትልቅ ሰው ናቸው። የነበረው ስርዓት ከመውደቁ ጋር ተያይዞ ለደህንነታቸው ሲባል ከአገር ይወጣሉ እና በሱዳን አካባቢ ጥቂት ከቆዩ በኋላ ወዲህ ወደ አሜሪካ ይመጣሉ። አይ ቲንክ ብዙ አልቆዩም። ትልቅ ሰው ስምና ዝናም የነበራቸው ስለሆኑ በኋላ በጣም ሰፊ ህዝብ እዚህ አሜሪካን አገር በርከት ያሉ ኢትዮጵያውያን ከመጡ በኋላ ያን ጊዜ የነበረው የአሜሪካውያን የስደተኞች አቀባበል ካሉበት ቦታ ካመጡ በኋላ መጀመሪያ የሚያደርጉት የሥራ ፈቃድ ሰጥተው ሂድ ወደ ስራ አይደለም። የእያንዳንዱ ተሰዶ የመጣ አካል ወይም ስደተኛ ዝንባሌ ይጠይቃሉ እና በየዝንባሌው ባለው ችሎታ እንዲሰማራ ነው የሚደረገው። እናም ዝንባሌያቸውን ይጠይቃሉ። ትምህርት ቤትም ለመመደብ ቋንቋም እንዲማሩ ለማድረግ ወዘተረፈ እና በተሟላ ሁኔታ ሰልጥነው ወደ አንድ የሆነ የሥራ መስክ እንዲሰማሩ ለማድረግ በማለም ነበረ እና የበርካቶቹ ዝንባሌ ሲመዘገብ እኛ የአካባቢ አስተዳዳሪ የነበሩት ባላባት ሰው ተራቸው ደርሶ ይጠየቃሉና እንደው በምን መስክ ላይ ብናሰማራው የተሻለ ነገር መስራት ይችላሉ የሚል ጥያቄ ቀረበላቸው። ምን አይነት ሙያ አለዎት እና ምን መስራት ይችላሉ፣ ስራ ቢሰጡት ምን አይነት ስራ ይሰራሉ ብለው ጠየቋቸው። ቀልድ አይደለም፣ ይምር ነው። አይ የኔ ሙያ የኔ ችሎታ ማስተዳደር ነውና እንደው አንድ አካባቢ ብትሰጡኝ ጥሩ አርጌ ላስተዳድርላችሁ ይችላሉ ብለው ጥያቄ ያቀረቡ። በጣም ብዙ አስገራሚ ነበራሉ። በወቅቱ መነጋገሪያም ነበረ። አንድ የተሰደዱ ሰው ስደተኛ ሰው እኔ ሙያ ማስተዳደር ስለሆነ ላስተዳድር ብለው ጥያቄ ያቀረቡ በሚል መነጋገሪያ ነበር እና ይሄ ለጊዜው እንደ ቀልድ ፈገግ አድርጎ ልናልፈው እንችላለን።
ግን ስነ ልቦናዊ ስሪት ማለት ነው። ለሀያል አሜሪካ ተሰድጄ መጥቻለሁ ብለው አንገታቸውን አይደለም የደፉት። የማስተዳደር አቅም አለን፣ ኢትዮጵያ ላይ አስተዳዳሪ ነበርኩና እዚህ ማስተዳደር እችላለሁ የሚል ልበ ሙሉነት ነበረ። አሁን በጣም በዘመናዊ መልክ ሞደርን ሆኖ በቃላት ተከሽኖ መጥቶ የስ ዊ ካን እንችላለን በሉ ወዘተረፈ አይደል የሚባለው። ያን ጊዜ እችላለሁ ብሎ ማሰብ ራሱ ቃለ ምልልስ የሚያደርጉላቸው የውጭ ቋንቋ ነው የሚናገሩት፣ የመጡበት ሀገር እንግዳ ናቸው፣ የአስተዳደር ስርዓቱ ምን እንደሆነ አላጠኑም፣ ግን ማድረግ እችላለሁ ከሚል ስለዚህ ለዛም ነበረ እኛ ሰው እዛም አስተዳዳሪ ለመሆን የበቁት እንድንል የሚያደርግ ነው። ከሙዚቃው ተነስቼ ነው ይሄን ያልኩት። በቀጥታ ወደ ዋና ርዕሰ ጉዳዮች ወይም ወደ ነጥቦቹ አልፋለሁ። ቀደም ሲል እንዳልኳችሁ አስታውሻችሁ ልለፍ። አሁንም ሼር ያላደረጋችሁ ሼር አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉት። በመሃል እንደገና ያንዳንዱ ሰዓት እንደዚህ ደቂቃ እየወሰድን ለማስታወስ እንዳንሄድ እስኪ ላይክ በተኑን አሁንም እስከገባችሁበት ድረስ ላይክ በተኑን ያልተጫናችሁ ተጫኑት። ወደ የግሩፖች ቴሌግራም፣ ዋትስአፕ ወዘተረፈ መሴንጀር ላይ አሁንም ሊንኩን በመላክ ትብብር አድርጉ። ወደ ትዊተር አካውንታችሁ ወስዳችሁ ሼር ብታደርጉት ፌስቡክ ገጾቻችሁ ላይ ሊንኩን ሼር አድርጋችሁ የቀጥታ ስርጭት ጀምሯል ግቡ ተሳተፉ ብላችሁ መልእክት ብትልኩ መልካም ነው። ይሄንን የምታደርጉት አልጎሪዝሙ ከፍ እንዲያደርግ ኢምፕሬሽኑ እንዲጨምር በተለይ የገባንበት አሁን ዩቲዩብ ቻናል ተነስቶ የተመለሰ ቻናል ስለሆነ አልጎሪዝሙ እንደገና እስከሚያገኘው ድረስ እናንተን ድርሻ ብትወጡ ቶሎ ወደ ነበረበት መመለስ ይቻላል። ይሄ ብቻ አይደለም። ይሄንን ፕሮግራም እንደጨረሳችሁም ወደምታቋቸው ሰዎች ይሄንን ቻናል ሰብስክራይብ አድርጉ ብላችሁ ብትልኩላችሁ ሰብስክራይብ ያደርጉት። ይሄንን እንጠይቃችኋለን። የረምብል ቻናላችን ሁልጊዜም የእናንተን ተሳትፎ የሚጠይቅ ነው። ስለዚህ ረምብሉንም እንደዚሁ ሰብስክራይብ ያላደረጉ ሰዎች ሰብስክራይብ እንዲያደርጉ የረምብል ቻናሉን ለምታውቋቸው ሰዎች በመላክ በዚህ ፐርማነንትሊ ሁሉ ጊዜ ይገኛሉ የሚለውን ነገር እየጻፋችሁ ብታደርጉ በትግላችን ውስጥ አንድ አስተዋጽኦ አደረጋችሁ ማለት ነው። ምን እናግዝ የምትሉ ይሄን ማገዝ ትችላላችሁ። እንግዲህ መርዳት የሚችል ፋይናንሻሊ ኬፓብል የሆነ ይረዳል። አሁን እንደምናየው ያደረጋችሁ ድጋፍ ያደረጋችሁ ነው። ስለዚህ እናንተ በአቅም ያለ ሁሉም በየተሰጠው ነው አይደለም። ቢያንስ ግን ገንዘብ አውጥቶ መርዳት ያልቻለ ሰው ይሄ ሊንክ ለ10 ሰው ለ20 ሰው እንዲደርስ በማድረግ በየግሩፕ በማሰራጨት መሳተፍ ቀላሉን ኃላፊነት ነው እየተወጣ ያለው። በድጋሚ ሚኒሊክ ዛሬም ንጉስ ነው። በሚኒሊክ ሳተላይት ቴሌቪዥን ለምትከታተሉን እንዲሁ ከልብ እናመሰግናችኋለን። ቀዳሚ የምናደርገው ወደ ባህር ዳር የሄደው የአብይ ኮሚሽን ነው። ይህ የምክክር የሚል ስያሜ ያለው ኮሚሽን ወደ ባህር ዳር አቅንቷል። በባህር ዳር ወደ 6000 የሚጠጉ ዜጎች ወይም የአማራ ተወላጆች እንዲሳተፉበት በማድረግ የአጀንዳ ልየታ ፕሮግራም ጀምር ያለው በሚል ነው ይፋ ያደረገው። ይሄ የአጀንዳ ልየታ ጀምር ያለው ካለ በኋላ በንግግራቸው የጠቀሷቸው አንዳንድ ፍሬ ነገሮች አሉ። አንዱና በጣም መሰረታዊ ነገር ምን ይላል? ከዚህ ቀደም በህገ መንግስቱ ሂደት ላይ አልተሳተፍንም ብላችኋል ይላል። ተመልከቱ። በህገ መንግስቱ ላይ አማራ አልተሳተፈም ሲባል ነበረ፣ ቅሬታም አለ ይላሉ። ተመልከቱ። አሁን በህዝቡ ዘንድ ይሄ ጥያቄ እንዳለ ይቅርታ በገደምዳሜ ኮሚሽኑ አክኖሌጅ አደረገ አላደረገ እውነታውን አይለውጠውም። በርግጥ ዋናው ነገር ግን በሂደት ውስጥ የአማራ ህዝብ በዚህ የህገ መንግስት ተብሎ አገሪቷ እየተዳደረችበት ባለች አሸናፊዎች ነን የሚሉ አካላት ያሸናፊነታቸው መገለጫ አድርገው ያቀረቡት ገዢ የፖለቲካ ሰነድ የአማራ ህዝብ አለመሳተፍ ብቻ ሳይሆን ጨቋኝ ተብሎ የተፈረጀበት ሰነድ። የዚህ ህገ መንግስት መነሻ ትርክቱ አማራን ጨቋኝ ያደረገ ነው። በዚህ ህገ መንግስት በተባለው ሰነድ ላይ ተመስርቶ የተሰራው የፌደራል አወቃቀር አማራን ማርጂናላይዝ የሚያደርግ ጠላት አድርጎ ከመላው ኢትዮጵያ አማራውን በዘመቻ አሁን የአብይ አህመድ አስተዳደር እንደምታዩት የነሽመልስ አብዲሳ አገዛዝ 4 ኪሎን አንድ ጊዜ ይዘናል፣ ያንን የማስጠበቅ ኃላፊነት ነው ያለብን ያለው ሽመልስ አብዲሳ በቅርብ ያደረገው ንግግር። ይሄ ይፋዊ ንግግሩ ነው። ከዚህ በፊት በሚስጥር የተናገረው በይፋም በስውርም እየሰሩ ያሉት ይሄ ሁሉ ጊዜ ፀሐይ የሞቀው አጀንዳ ሆኖ እንዲጋለጥ ተደርጓል።
ነገር ግን አሁን እነ ሽመልስ አብዲሳ 4 ኪሎ ያለውን አገዛዝ ነው ያለው ሽመልስ ቃል በቃል 4 ኪሎ ያለውን መንግስት መጠበቅ ተቀዳሚ ዓላማ ነው ያለው ሽመልስ አብዲሳ የኦሮሞን ህዝብ ጥቅም ማስከበር አይደለም ያለው ማረጋጋት አይደለም ያለው 4 ኪሎ ያለውን ስልጣን መጠበቅ ነው ያለው ስልጣን ያለው በተረኞች እጅ ነው ስንል በምክንያት ነው ስለዚህ ይሄ ስልጣን በእጅ ላይ ያለ የሚል ተረኛ ቡድን ለአጀንዳው እሱ ለፈለገው ፍላጎት ማስፈጸሚያ ያደራጀው ኮሚሽን የተሰጠውን ተለክቶ መጀመሪያ ተለክቶ በዚህ ወሰን ነው የምትንቀሳቀሰው ይሄ ተፈቅዶልሃል ይሄ አልተፈቀደልህም ተብሎ ተሰምሮለት የመጣ ነው አብይ አህመድ በፈቀደለት ጉዳይ ብቻ መናገር ወይም መስራት የሚችል ቡድን አብይ አህመድ ደግሞ ኦህዴድ በጨፌ ኦሮሚያ ከተሰበሰበ በኋላ ያሳለፋቸው ውሳኔዎች አሉ እነዚያን በቀዳሚነት ኦህዴድ ያሳለፋቸውን ውሳኔዎችና የአብይ አህመድ የግል ፍላጎትና ምኞቶች በሙሉ በምክክር ኮሚሽን ስም ለማስፈጸም ሲባል የተደራጀ ቡድን ነው ፕሮፌሰር መስፍን አራያ በእንዲህ ያለ የቦካ ነገር ውስጥ ገብተው ታሪካቸውን የሚያበላሽ አደገኛ ተግባር ያከናወኑ ነው የሚገኙት ወደ ባህር ዳር ካቀኑ በኋላ ይህንኑ በጣም አሳሳችና የሚያጭበረብር አጀንዳ ለማሳለፍ እየሞከሩ ነው ያሉት በዚሁ አጋጣሚ ፕሮፌሰሩ ወደ ባህር ዳር አቅንተው ኮሚሽን የሚባለው አካል ባህር ዳር ላይ በሰራዊት ተጠብቆ 6000 ሰዎች የሚሳተፉበት ወይም የአማራ ተወላጆች የሚሳተፉበት የአጀንዳ ልየታ ፕሮግራም ጀምር ያለው በሚልበት በዚህ ወቅት በያማራን ህዝብ መሰረታዊ ጥያቄዎች ይዘው ነፍጥ አንስተው ያማራ ህዝብ ጥያቄ ሊመለስ አልቻለም እንዳውም አገዛዙ ያማራን ህዝብ በነፍጥ የጦር ወንጀል እየፈጸመበት ነው የዘር ማጥፋት ወንጀል እየፈጸመበት ነው ብለው ወደ ጫካ ታጥቀው የገቡ የፋኖ መዋቅራዊ ማደረጃጀት እስካሁን ድረስ ለዚህ ኮሚሽን ዕውቅና አልሰጡም እንዲያውም በተለየ ሁኔታ ይሄ ኮሚሽን የአማራን ህዝብ ትግል ለመቀልበስ እና የኦህዴድን አጀንዳ ለማስፈጸም የመጣ እንጂ በትክክል በሐቀኝነት በኢትዮጵያ ውስጥ ለውጥ እንዲመጣ ታስቦ የመጣ አይደለም ነው መከራከሪያቸው የዚህን የነሱን መከራከሪያ እውነታነት የሚያጎሉትና ዓለም አቀፍ ስታንዳርድ እንዲጠበቅ ጥያቄ ሲቀርብበት የነበረ ጉዳይ ነው ለምሳሌ ከዚያው ደጋግመን እኛም ስናነሳ የነበረው እንደ ኢትዮጵያ ባለ በጣም የእርስ በርስ ግጭት በተካሄደባቸው እንደዚህ ያለ ባለፈው ጊዜ የተካሄደው የ1 ሚሊዮን አውዳሚ ጦርነት ከዚያ በፊት የተደረገው በ27 ዓመት ውስጥ የተፈጸመ ባገዛዙ የተፈጸመ ግፍ አብይ አህመድ ራሱ ባመነው መንግስታዊ ሽብርተኝነት የነበረበት ዘመን ነው ያለው 27 ዓመት ይሄ መንግስታዊ ሽብርተኝነት በነበረበት ዘመን ውስጥ አገሪቷ ተተዳደር የነበረውና አሁንም የምትተዳደረው ይሄው ሽብር በዜጎቹ ላይ ሲፈጽም የነበረ ተመልከቱ አብይ አህመድ ባመነው መሰረት በ27 ዓመታት የነበረው ቡድን ራሱ አንድ ሚኒስትር የነበረ ነው የፓርላማው አባል የነበረ ነው የኦሮሚያ ምክትል ርዕሰ መስተዳድር የነበረ ነው ይሄ ኃይል መንግስታዊ ሽብር ሲፈጸም ነበረ ነው ያለው በ27 ዓመት ውስጥ መንግስታዊ ሽብር ይፈጽም የነበረው ኃይል የሚመራበት የሚተዳደርበት ህግ ደግሞ የአገሪቱ ከፍተኛው የህግ የመጨረሻው ወለል ማስፈጸሚያው ህገ መንግስት የሚባለው ሰነድ ነው ይሄ ሰነድ በዚህ ሽብር ሲፈጽም በነበረ ኃይል የተዘጋጀ ነው ሰነዱ ሲዘጋጅ የሰነዱ መሰረታዊ ዓላማ አማራን በኢትዮጵያ ፖለቲካ ማህበራዊ ጉዳይ እና ኢኮኖሚ ውስጥ ማርጂናላይዝ የማድረግ ዓላማ ይዞ አቅዶ የተነሳ ነው አማራን ጨቋኝ ሌሎች ብሔረሰቦችን ተጨቋኝ አድርጎ የሚነሳ የኢትዮጵያን ታሪካዊ ማንነት ክዶ አገር ለመስራት አዲስ ውል ፈጽመናል ብሔረሰቦች ብሎ የሚነሳ ይህም የአማራን ጨቋኝ አድርገው ከሳሉበት ትርክት የሚቀዳው ኢትዮጵያ በአፄ ምኒልክ ዘመን የተሰራች ነች የሚል ውዳቂ ሽራፊ የፖለቲካ አጀንዳ ይዞ የተቀነበበ የተሰራ ህገ መንግስት የሚባል ሰነድ ነው ይህ ሰነድ አሸናፊ ነን የሚሉ አካላት አሸናፊ ነን ያሉበትን አጀንዳ ለማስፈጸም ፖለቲካዊ ፍላጎታቸውን ያሰፈሩበት ነው ይሄ ሰነድ በማናቸው መንገድ እንዳይሻሻል ወደፊትም በማድረግ ረገድ በአገሪቷ ውስጥ ያሉ ይሄ ህገ መንግስቱ ዕውቅና ሰጥቻቸዋለሁ የሚላቸው 9 ክልሎች በወቅቱ የነበሩ ማለት ነው እናም አንድ ከተማ አስተዳደር ድሬዳዋን እንደውም ጭራሹም በቃል በቨርባል ዕውቅና ነው የተሰጣት በቃል ድሬዳዋ የሚባል ከተማ አለ በሚል
ያ ኢህአዴግ የሚባለው አካል እውቅና ሰጣት እንጂ በየትኛውም ሰነድ ድሬዳዋ የሚል ራስ ገዝ ወይም ድሬዳዋ የሚል ከተማ አስተዳደር ስለመኖሩ የሚገልጽ አዋጅም ሆነ የህገ መንግስት አንቀጽ የለም። አዲስ አበባ በቻርተር የምትተዳደር የፌዴራል መንግስቱ ዋና መቀመጫ ከተማ ናት። ኦሮሚያ በሚባል ክልል መሐከል ላይ ትገኛለች የሚል ሐረግ ተቀምጦበታል። ይሄንን ማድረግ ያስፈልጋቸውም ከአባይ ባሻገር ያለው የአማራ ግዛት አዲስ አበባ ድረስ ያለው የአጼ ዳዊት ከተማነት እንደምታውቁት ትልቅ የታሪክ ማስረጃ ያለው ነው። ስለዚህ አማራን ከካፒታል ሲቲው ለመቁረጥና ዛሬ እንደሚደረገው አባይን ተሻግሮ የሚመጣ ሁሉ የኦሮሞ ክልል ነው እየተባለ አሁን አውቶቡሶች በየቦታው እየታገቱ አማራ አዲስ አበባ እንዳይደርስ እየተደረገ ያለው ይሄው ህገ መንግስት ባዘጋጀው ሰነድ ነው። ይሄ የምክክር ኮሚሽን የተባለ ቡድን ባህር ዳር ከሄደ በኋላ መጀመሪያ በባህር ዳር ስብሰባው ላይ ያመነው ነገር ቢኖር ከቃላቸው የተገኘው ነገር ቢኖር የአማራ ህዝብ ህገ መንግስቱ ላይ አልተሳተፍኩም ይላል። ስለዚህ አሁንም በዚህ የምክክር ኮሚሽን እንቅስቃሴ ውስጥ ሳይሳተፍ ቀርቶ አልተሳተፍኩበትም እንዳይል ይላሉ። ይሄ ማለት በአገሪቱ ወሳኝ ጉዳዮች መታጠፊያዎች ህግ ተደርገው እንደሚወሰኑ ይታወቃል። ይሄ ምክክር ኮሚሽንም ኦህዴድ ያዘጋጀው ለዚሁ ነው። ከዓለም አቀፍ ስታንዳርድ መመዘኛዎች አንጻር ያየነው እንደሆነ ቀደም ሲል እንዳነሳሁት ደቡብ አፍሪካን እንደ ምሳሌ ውሰዱ፣ ጀርመን እንደ ምሳሌ ውሰዱ፣ ሩዋንዳን እንደ ምሳሌ ውሰዱ። የትኛውም የዘር ፍጅት የተፈጸመባቸው እንደ ኢትዮጵያ አሁን እንደተፈጸመባት ያለ ወንጀል የተፈጸመባቸው አገራት ከወንጀል ፈጻሚው ስርዓት ተላቀው ነፃ የህዝብ አስተዳደር በሚመሰርቱበት ጊዜ መጀመሪያ የሚያቋቁሙት ቢኖር አሁን አብይ አህመድ እንዳቋቋመው ያለ መጫወቻ መቆመሪያ ኮሚሽን አይደለም። ይሄ ተረት ነው። የሚቋቋመው ኮሚሽን በየትኛውም ሀገር በደሉን ሲፈጽም የነበረው ስርዓት ለብቻው የሚያቋቁማቸው ሳይሆን በስምምነት ከተቃዋሚዎችም ሆነ ከገዢው አካል ተጽዕኖ የተላቀቀ በሁሉም ስምምነትና ፍላጎት የተመሰረተ ነፃና ገለልተኛ ኮሚሽን ይቋቋማል። ይሄ ነፃና ገለልተኛ ኮሚሽን የመንግስት ሆኖ እየመራ ያለው አካል በጀት ከመመደብ የዘለለ ቁጥጥር ማድረግ አይችልም፣ ተጽዕኖ ማድረግ አይችልም፣ ትዕዛዝ መስጠት አይችልም። ይሄ በስምምነት በውል የሚታሰር ነው። ከዚያም ይሄ ኮሚሽን ሊባል የሚገባው የእርቅ አፈላላጊ ኮሚሽን ነው የሚባለው። የእርቅና የፍትህ የእርቅ አፈላላጊ ወይም ይቅርታ የእውነት አፈላላጊና የእርቅ ኮሚሽን እንደዚህ ያዙ። የትሩዝ ይሉታል ሌሎቹ የእውነት አፈላላጊ የሚለውን ትሩዝ ኤንድ ሪኮንሳይሌሽን ኮሚሽን ይሉታል። በብዙ አገር የተለመደው ነው። ትሩዝ ኤንድ ሪኮንሳይሌሽን። ትሩዝ የሚለው ትሩዝ ፋይንዲንግ ነው፣ እውነትን የሚያፈላልግ ነው። ይሄ ማለት ምን ማለት ነው? ፍትህ ለማስፈን ሁልጊዜ አንድ ፍርድ ቤት ችሎት ውሰዱ። በአንድ ችሎት ውስጥ የዳኛው ኃላፊነት እውነትን አፈላልጎ ማግኘት በህግ ፕሪንሲፕል ዳኛ እውነትን አፈላልጎ ለማግኘት በሚያደርገው ጥረት ውስጥ አቃቤ ህግ፣ ጠበቃ፣ ምስክሮች ሚና ይኖራቸዋል እና መርማሪ ፖሊስ በነፃና ገለልተኛነት ከማንም ተጽዕኖ ውጪ ሆኖ ፕሮፌሽናል በሆነ መንገድ ምርመራ ያጣራል። በዚህ የምርመራ ሂደት የተጠቀሰው ሰው ወንጀል ፈጽሟል ወይስ አልፈጸመም በሚለው ላይ በምርመራ ሂደት ያገኘውን ማስረጃ ይዞ ይቀርባል። ለምሳሌ አንድ የፖሊስ አካል ምርመራ አጣርቶ ሲመጣ በ272 በኢትዮጵያ ህግ የወሰድን እንደሆነ በወንጀል መቅጫ ስነ ስርዓት ህግ 272 መሰረት የተከሳሹ ወይም የተጠርጣሪው የእምነት ክደት ቃል መስጫ ማለት ነው። ፖሊሱ ጊዜም አንድ ሰው ከያዘ በኋላ የሚያስፈርመው በወንጀል መቅጫ ስነ ስርዓት ህግ በተጠቀሰው በአንቀጽ 272 ላይ የተጠቀሰውን ነው። ይሄንን ተከትሎ መጀመሪያ ያ ግለሰብ ያለ መናገር ነፃነት እንዳለው ሪሜኒንግ ፎር ሳይለንስ መብት ነው፣ አለመናገር ይችላል። ምንም አይነት በራሱ ላይ ምስክርነት እንዲሰጥ አይገደድም። በማንኛውም መልኩ ራሱ ላይ እንዲመሰክር ጫና አይደረግበትም፣ ማስፈራሪያ አይደርስበትም። ይሄ በህግ የተሰጠ መብት ነው። ከሰብአዊ መብት
ድንጋጌዎች መካከል አንዱ ነው። ሰው በራሱ ላይ እንዲመሰክር አይገደድም። ስለዚህ በነጻነት በፍላጎት የሰጠው ቃል ነው 27(2) የሚባለው። ኢትዮጵያ ውስጥ እንደምታውቁት 27(2) ፍየል አስገብተው በግነኝ ብላ እንድትወጣ የሚያስችል ድብደባ የሚፈጽሙበት ነው። ግርፊያ የሚፈጽሙበት ነው። ወንጀል የሚፈጽሙበት ነው። ክፋት የሚፈጽሙበት ነው። ኢትዮጵያ ውስጥ ይሄን የሚደረገው የወንጀል መቅጫ ስነ ስርዓት ህግ በሚፈቅደው መሰረት የሚሰራ እንዳልሆነ የምታውቁት ነው። አሁንም ህጉ ግን ጥበቃ ለማድረግ ምን ይላል? በወንጀል መቅጫ ስነ ስርዓት ህግ 27(2) ፖሊስ ተቀብያለሁ የሚለው ቃል ገርፎ አስገድዶ መብት ጥሶ ያንን ለዳኛው አቅርቦ ተጠርጣሪው ላይ በሐሰት እንዳያስፈርድበት ወይም የፖለቲካ ተጽዕኖ ባያደርግበት እንኳን ተጠርጣሪው ጋር ባለው የግል ችግር ወይም ተጠርጣሪው ላይ ተጽዕኖ ማሳደር የሚፈልጉ ሰዎች በሚከፍሉት ጉቦ ወዘተረፈ ፍርድ እንዳይዛባ ሌላ ተጨማሪ መጠበቂያ ህግ አለ። ተመልከቱ እንዴት ጥንቃቄ እንደሚደረግ። ይህ ዓለም አቀፍ ህግ ነው። መጠበቂያ ህጉ ደግሞ በወንጀለኛ መቅጫ ስነ ስርዓት ህግ 27(2) ፖሊስ የሚቀበለው ቃል ተከሳሹ ላይ ጫና አሳድሮ ከሆነ ያንን ለማጣራት ያንን ለማረጋገጥ የወንጀለኛ መቅጫ ስነ ስርዓት ህግ 35 የሚባላል አንቀጽ 35 በ35(1) መሰረት ደግሞ ምን የሚል አለ? ያ የተጠረጠረ ሰው በ27(2) በአንቀጽ 27(2) የሰጠው ቃል ትክክል ነው ወይስ ትክክል አይደለም የሚለውን በነጻነት ፍርድ ቤት ቀርቦ እንዲሰጠው ይደረጋል። ይሄ መደበኛ ክስ ከመመስረቱ በፊት ፖሊስ ያዘጋጀው ሰነድ በምርመራ ላይ እያለ ተከሳሹ ፍርድ ቤት ሂዶ በ35 ቃል እንዲሰጥ ይደረጋል። ይሄም ሌላ ፈተና አለው። በምርመራ ላይ እያለ ስለሆነ 35 በአንቀጽ 35 መሰረት ፍርድ ቤት ቀርቦ የእምነት ክህደት ቃል ወይም በወንጀሉ ላይ ፈጽሜያለሁ አልፈጸምኩም ብሎ የራሱ ምስክርነት የሚሰጠው በ35 ስለሆነ በቃለ መሐላ ስለሆነ ነው ወደ ወህኒ ቤት ከመውረዱ በፊት መደበኛ ክስ ከመመስረቱ በፊት የሚደረግ ስነ ስርዓት ስለሆነ ስነ ስርዓቱን ፍርድ ቤት ፖሊስ ይዞት መጥቶ ከመርመራ ክፍል በፍርድ ቤት በዳኛ ፊት እንዲመሰክር አድርጎ መልሶ ወደ ምርመራ ጣቢያ ነው የሚወስደው። አሁን ፖሊሶች ደብድበው በ27(2) ቃል ይቀበሉና ያ የ27(2) ቃል መደበኛ ክስ ሲመሰረትበት ተከሳሹ ፖሊስ ደብድቦኝ በኃይል የሰጠውት ቃል ነው ብሎ ከተናገረ አውቶማቲካሊ ዳኛው ውድቅ እንዲያረጋው ህግ ስለሚያስገድድ ፖሊስ ደብድቤ አይደለም ለማለት ምን ያደርጋል? እዛው ሰውየው ማረሚያ ቤት እያለ ፍርድ ቤት ወስደሃለው በ35(1) ቃል ትሰጣለህ፣ በ27(2) ለኔ የሰጠኝን ቃል ዳኛ ፊት ሂደህ ታረጋግጣለህ ይለዋል። ዳኛው ፊት ሂደህ ደብድቦኝ ነው አስገድዶኝ ነው ብትልና እዚህ ያስፈረምኩ ሰነድ ላይ የተናገርኩትን ያልከውን ያናገርኩን እማትናገር ከሆነ ማታ ስትመጣ አለቀልህ ይለዋል። ስቲል ፖሊስ መርማሪ እጅ ላይ ነው ያለው። ስለዚህ በመርማሪው መዳፍ ላይ ነው ያለው። ተመልሶ መጥቶ ያን ስቃይ እንዳይቀበል ዳኛ ፊት ሂዶ በአንቀጽ 35(1) በራሱ ላይ እንዲመሰክር ይደረጋል። ኢትዮጵያ ውስጥ ይሄ ግፍ አለ። አስቡት። ፍትህ የሚባል በጣም ጥንቃቄ ይፈልጋል። ስለዚህ እነዚህን ሁሉ ፕሮሰሶች አልፎ እንደገና በ35ም በፍርድ ቤት በቀዳሚ ፍርድ ቤት በምርመራ ጊዜ ፍርድ ቤት ቀርቦ የሰጠው ቃል በመደበኛ ክስ በመደበኛው ፍርድ ቤት ክሱ ሲመሰረትበት እዛ ጣቢያ ላይ ተገዶ በዳኛው ፊት ሂዶ መመስከሩን ለዳኛው ያን እውነት ቢናገር ተመልሶ ጣቢያ ሲሄድ እንደሚገረፍ እንደሚሰቃይ በመናገር መደበኛ ፍርድ ቤቶች 27(2)ንም ፍርድ ቤት የሰጠውን 35ንም በ35 የሰጠውንም ውድቅ እንዲያደርጉ ጫና ማድረግ ተጀመረ። አሁን ይሄ የህግ ስርዓት ነው። ምንድነው ዓላማው? እኛ አሁን በዚህ ክፍል እኔ ህግ ለመተንተን አይደለም የመጣሁት። ነገር ግን ዓላማው ምንድነው? ይሄ ቅድም ያነሳውላችሁ የዳኛው ዋና ኃላፊነት እውነትን ማፈላለግ ነው። ማንም ሰው በፍትህ ማለት እውነት ስለሆነ ማለት እውነት የጎደለው ነገር ፍትህ አይደለም። አሁን ፖሊስ በዚህ መንገድ ይዞት የመጣውን ጠበቃ ደግሞ ይመጣል።
ጠበቃው ደግሞ ደንበኛው ወንጀሉንም ቢሰራ ድርጊቱንም ቢፈጽም አልፈጸመም ብሎ ደንበኛውን ነፃ ለማድረግ ነው መከራከሪያ ይዞ የሚቀርበው። አቃቤ ሕግ የሚባለውስ አቃቤ ሕግ ደግሞ ፖሊስ ይዞ የመጣውን ፖሊስ በምርመራ አመጣሁት የሚለውን ማስረጃና አቃቤ ሕግ አፈላልጎ ያመጣውን ሰነድ ይዞ ከተከሳሹ ጠበቃ ጋር ተከራክሮ እሱ ደግሞ እዛ ሰው ላይ ለማስፈረድ ነው። አንደኛው ነፃ ለማውጣት አንደኛው ለማስፈረድ ክርክር ይገጥማሉ። በዚህ ሂደት ውስጥ ዳኛው በምርመራ ሂደት የመጣውን ሁኔታ አቃቤ ሕግ የሚለውን ጠበቃ የሚለውን በሁለቱ ወገን የሚቀርበውን የሰውና የሰነድ ማስረጃዎችን ምስክሮችን በሙሉ ከመረመረ በኋላ ሕግን መሰረት አድርጎ ቢዮንድ ሪዝነብል ዳውት ነገሩን አስረድቷል ብሎ ላመነበት ፍርድ ይሰጣል። ትሩስ ኤንድ ሪኮንሳይሌሽን ማለት ይሄ እውነትን ማፈላለግ ማለት ይሄ ነው። አሁን ኮሚሽን የሚባለው አካል ተመልከቱ። በጀት የመደበለት አብይ ነው። አጀንዳ የሰጠው አብይ ነው። እንዳውም በየሚዲያው እየቀረበ ማስጠንቀቂያ እየሰጣቸው ከዚህ ገደብ ውልፍት እንዳትሉ እያላቸው የሰጣቸው አጀንዳ አለ እንዲያወሩ የተፈቀደላቸው ስኮፕ ማለት ነው። ይሄን ሰብስቡ ይሄንን በሉ ነው የተባሉት። ከዚህ ውጭ የሚሰሩት ነገር የለም። በኢትዮጵያ የፖለቲካ ምህዳር ውስጥ በርካታ ጥያቄዎች ከየክልሎቹ የሚነሱ አሉ። እነዚያን በሰላማዊ ሁኔታ የፖለቲካ ቅራኔዎች ተብለው ተሰብስበው ምክክር እንዲደረግባቸው ቢሆን አንድ ነገር ነው። ግን ይህ አይደለም። የአማራ ሕዝብ ባለፉት 27 ዓመታት ባልተሳተፍኩበት ባልተወከልኩበት እኔን ጠላት አድርጎኝ በፈረጀኝ ሕግ አገሪቷ እየተዳደረች በጠቅላይ ግዛት ጊዜ የነበሩ ግዛቶቼ ተሸራርፈው በክፍለ ሀገርነት ጊዜ የነበሩ ግዛቶች ከጎንደር ከጎጃም ከሸዋ ከወሎ ከአራቱ ማዕዘን ተሸራርፈው ከመሃል ሀገር ተነቅሎ የአማራ ሕዝብ በየቦታው እንደመጤና መጻተኛ እንዲቆጠር ተደርጎ መላው ኢትዮጵያ ድንበሬ ናት ብሎ እየሞተ ባኖራት ሀገር ተሳዳጅ ሆኖ በመኖሩ ምክንያት አሁን ደግሞ በተለየ ሁኔታ ሲስተማቲክ ጄኖሳይድ እየተፈጸመበት በመሆኑ ከኢኮኖሚና ከፖለቲካ ከማህበራዊ ጉዳዮች ገለል እየተደረገ መሆኑ ይሄ ሕዝብ ይከተላቸዋል የተባሉ የእስልምናና የክርስትና ነባር እምነቶች ሆን ተብለው እንዲጠፉ እየተደረጉ እስልምናውም የአማራ ነው እየተባለ ኦርቶዶክሱም ይሄ የአማራ ነው እየተባለ ነባሩ እስልምና የአማራ ነው የነ ሙፍቲ ነው እየተባለ እየተገፋ ነባሩ የኦርቶዶክስ ተዋህዶ እምነትም እንደዚሁ እየተገፋ የአማራ ነው እየተባለ ዘመቻ እየተከፈተበት ነብይነን ፓስተርነን ወዘተረፈ የሚሉ አብይ ቀብቶ የሾማቸው ባለፉት 7 የአብይ አህመድ አገዛዝ የኦህዴድ አገዛዝ ለዚሁ ሚሽን ለዚሁ ዓላማ ሲባል ፓስተር ሐዋርያ ወዘተረፈ እየተባሉ ተሰይመው በቤተክርስቲያኗ ላይ በፈለጉት መንገድ በክፋት የሚዘምቱ የሚያሰማሯቸው ወታደሮች ቤተክርስቲያኗን እንደ ጧፍ የሚያነዱ ካህናቷን በመሰዊያው ስር የሚያርዱ ስንት ወንጀልና ክፋት የሚፈጸምባት ሀገር ሆናለች። ይሄ ብቻ አይደለም። የአማራ ምልክት አሻራ አለባቸው ብለው የሚያምኗቸውን ቅርሶች በየቦታው እያወደሙ ነው። አማርኛን ከኢትዮጵያ አስፍቀው እያጠፉ ነው። ይሄ ብቻም አልበቃቸውም። ከመላው ኢትዮጵያ ሀብቱን ንብረቱን እያወደሙ ስደተኛ አረጉት። ዛሬ የአማራ ክልል ፍርስራሽ የበዛበት የተሟላ ጦርነት ከመጀመሩ በፊት እንኳን ክልሉ የተፈናቃዮች ካምፕ ሆኖ የከረመ ይሄ ሕዝብ የህልውና ጥያቄ አንስቶ ባለፉት 7 ዓመታት አላግባብ እየተገደልኩ ነው፣ እየተሰደድኩ ነው፣ እየተሰቃየሁ ነው፣ በጅምላ እየተቀበርኩኝ ነው ይሄንን ብሎ አቤቱታ ቢያቀርብ ሶፍት ስጧቸው፣ መሐረብ አቀብሏቸው፣ እነሱ ያልቅሱኛ እንሄዳለን፣ አባይን ተሻግረን ኮንቪንስ አድርገን የፈለግነውን እያደረግን ነው፣ አማራውን እና አማርኛ ተናጋሪውን እየቀበርነው ነው፣ ከእንግዲህ በኋላ ነፍጠኛና ገለመሌ አይነሳም የሚሉ በርካታ አጀንዳዎች በመዘርዘር ይሄንን በይፋ እናስፈጽማለን ብለው ተነስተው እነርሱ የወጡበትን ብሔረሰባዊ ማንነት ደግሞ ዝሆነን እናደቃለን፣ እንበላለን፣ እንውጣለን፣ እንሰለቅጣለን እያሉ በይፋ በጠቅላይ ሚኒስትር የሚል ማዕረግ የተሸከመው አብይ አህመድን ጨምሮ ሽመልስ አብዲሳ በመስቀል አደባባይ መጥቶ የሰበሩንን በሰበሩን ቦታ ሰበርናቸው እያለ የዛተ በአማራ ላይ
ግፍና መከራው በዛ። ይሄ ህዝብ ላለመጥፋት ወደ መታገል ሄደ። እንዲህ ያለ ሁኔታ ተፈጥሮ ባለፈው ጊዜ ከቲፒኤልኤፍ ጋር ግብግብ ውስጥ ሲገባ በደርሶ መልስ ከ1 ሚሊዮን በላይ ህዝብ ሲወድም በትግራይም በአማራም በአፋርም ያኑላ ህዝብና ንብረት ከወደመ በኋላ ኦህዴድ ትግራይን ጥርግ በሉ ተገንጠሉ ይቅናችሁ ሂዱ ሲል የነበረ ቡድን አማራውን ደግሞ የጦርነት ተሳታፊ እንዲሆን አማራው እኮ ለአገሩ ዝማይልም መንግስት ቢተኛ አማራ ሚሊሻ አይተኛም እየተባለ ሲቀሰቀስ የነበረ 6 ጊዜ አዋጅ እየታወጀ አገርህን አድን እየተባለ ሲጠራ የክተት አዋጅ ሲታወጅበት የኖረ ህዝብ ነው። ይሄ ህዝብ በደል አንገፍግፎት ህልውናውን ለመታደግ የተሟላ ትግል ውስጥ ነው ያለው። ይሄ ህዝብ ያነሳቸው መሰረታዊ ጥያቄዎች ይዘው በየቦታው ላይ በትጥቅ የሚታገሉ አሉ፣ በፖለቲካ ድርጅት የሚታገሉ አሉ፣ በአክቲቪዝም ውስጥ የሚታገሉ አሉ። ስለዚህ በሃይማኖት ውስጥ ያሉ፣ በሚዲያ ላይ ያሉ፣ በትጥቅ ትግል ያሉ፣ በፖለቲካ ድርጅት ውስጥ ያሉ፣ በስደት ያሉ፣ በአገር ውስጥ ያሉ የዚያ ህዝብ ወኪልና ኤሊቶች የሚያነሱትን ጥያቄ ወደ ጎን በመተው ባህር ዳር ላይ ያለው የብአዴን ቡድን ተረፈ ብአዴን ባህር ዳር ላይ ያለው ተረፈ ብአዴን ሰዎች አሰባስቦ የምክክር ኮሚሽን የሚባል ቀላጅ ቡድን ሰብስቦ የኦህዴድ አጀንዳ አማራም ተሳትፎበት ተፈጸመ ለማለት ድራማ ለመስራት ነው እየሞከሩ ያሉት። ይሄ መክሸፍ ሲጀመር የከሸፈ ነው። ለነገሩ እንዳልኳችሁ በዚህ ሁሉ ተቀባይነት የለው። ተሰዶ ዲያስፖራ ሆኖ በየዓለማቱ ያለው አማራ አልተቀበለው። ይህንን ኮሚሽን ታጥቀው በጫካ የሚታገሉት አልተቀበሉ። በየትኛውም የፖለቲካ ድርጅት ውስጥ ያለው አልተቀበሉ። ምሁራን የሚባሉት አልተቀበሉ። አገዛዙ በሰራዊት አጅቦ ጥቂት አመራሮቹን ያስቀመጠበት ባህር ዳር ላይ ወይም ጎንደር ላይ ወይም ደሴ ላይ ከተማ ላይ ሂዶ ማህበረሰቡን አስገድዶም ጫና አድርጎም በያዳራሹ ሰብስቦ አጀንዳ ላይ ይቻለው የሚል የካድሬ ጨዋታ በመጫወት ምን የሚቀይረው ነገር አለ? የእውነት በኢትዮጵያ ውስጥ መሰረታዊ ለውጥ እንዲመጣ ከተፈለገ ለምን ገለልተኛ የሆነ ትሩዝ ኤንድ ሪኮንሳይሌሽን ኮሚሽን እንዲቋቋም ሳይፈልጉ ቀሩ? ለምን ያንን ፈሩት? አያችሁ፣ አብይ አህመድና ቡሉ የወንጀል አሊያንሶቹም ዛሬ የሱ ተቃዋሚ ሆነው የቆሙም ቢሆኑ የወንጀል ግን አሊያንሶቹ ዛሬ በጥቅም ተጣልተው በስልጣን ተጣልተው በየቦታው ላይ ዘክ የሚሉትም ቢሆኑ ሁሉንም አደብ ያስገዛ የነበረው እና አብይ አህመድ ለራሳቸው በመፍራት የተጠያቂነት ሊያመጣ የሚችል ገለልተኛ ኮሚሽን እንዳይቋቋም በማድረጋቸው ነው ችግሩ እየተባባሰ ሄደው። አሁንም ይሄ የምክክር ኮሚሽን የሚባል አካል ችግሩን ሊፈታው አይችልም። ለምን? ገለልተኛ አይደለም፣ በአብይ አህመድ የሚታዘዝ ነው። ይልቁንም ችግር የሚፈታ ሳይሆን የኦህዴድን አጀንዳ ይዞ ይመጣል። ትሩዝ ኤንድ ሪኮንሳይሌሽን ኮሚሽን በይፋ ተቋቁሞ ቢሆን ኖሮ ገለልተኛ ቡድን ቢሆን ሁሉም ቢስማማበት ኖሮ ባህር ዳር ሂዶ ሲቀመጥ ከሁሉም የተውጣጣ አካል መጥቶ የአማራ ህዝብ ጥያቄ አጀንዳ ብሎ ይሄ ነው ብሎ ያቀርባል። በዲያስፖራ ተወካዮቻቸው ሲመጡ በዲያስፖራ ያለው አማራ ቀርቦ የአማራ ጥያቄዎች የሚላቸውን ያነሳል፣ ይነጋገራል። ይሄንን በማድረግ በአማራ ህዝብ ላይ በሌሎችም የአገሪቷ ህዝብ ላይ የተፈጸመ ማንኛውም ወንጀል ተጣርቶ ተጠያቂነት እንዲመጣ የተበደለ እንዲካስ ይደረጋል። አወዛጋቢ አገራዊ ጉዳዮች በውይይት ተፈተው እንደውም ሪፈረንደም የሚያስፈልጋቸው ጉዳዮች ቢኖሩ ሪፈረንደም ተሰጥቶባቸው የቀውስ አጀንዳ የሚባሉት እስካሁን ድረስ የልዩነት አጀንዳ የሚባሉት ፋይል እንዲዘጋ ማድረግ ይቻል ነበር። የተፈለገው ግን ይሄ አይደለም። የዚህ የምክክር ኮሚሽን ዋነኛ ዓላማ አብይ አህመድ ከጠቅላይ ሚኒስትር አደረጃጀት ወደ ፕሬዚደንሻል አደረጃጀት መምጣት ይፈልጋል። ሁሉንም በኃይል አስገብሮ እሱ ፕሬዚደንት ሆኖ እንዲመጣ ፕሬዚደንታዊ አደረጃጀት ይሁን የሚልና ሁሉንም አስሮ ሁሉንም አሰድዶ ጋዜጠኞችን አጥፍቶ አሁን የቅርብ ጊዜ ዓለም አቀፍ ሪፖርት እንደሰማችሁት ጋዜጠኞችን ከ43 በላይ ጋዜጠኞችን በግፍ አስራ የተወሰኑትን ደግሞ የት እንደሰወረች ማትታወቅ አገር ብሏታል። ይሄ ዓለም አቀፍ ኮሚሽን ያወቀ የደረሰባቸውን በአገር ውስጥ የታሰሩትን ነው። ከሀገር ውጭ ተሰደው አገራቸውን ማየት የማይችሉ ጋዜጠኞች
ከሀገር ውጪ ሆነው ባገዛዙ ስቲል የሚሳደዱ ጋዜጠኞች ቁጥራቸው ስንት ነው? ብዙ ማለት ይቻላል ከዚህ ስርዓታዊ ውንብድና አንፃር። ስለዚህ እስካሁን ድረስ ሚስትሬስ የተፈጸሙ ሞቶች፣ ስቃዮች፣ ፈተናዎች ሁሉ እንደምታውቁት በርካታ ናቸው። ይሄ የምክክር ኮሚሽን የሚባል አካል 6000 ሰበሰብኩ፣ 3000 ሰበሰብኩ፣ 4000 ሰበሰብኩ እያለ በምንም ታምር የሚፈይደው የሚያመጣው ነገር እንደሌለ ከወዲሁ ሊታወቅ ይገባ ነበር። በባህር ዳር ከደረሱ በኋላ እየተጸፉ ሳይገደዱ የተናገሯቸውን ነገሮች ጥቂት እናደምጣለን። ከዚያም ለመጀመሪያው ቀዳሚ አጀንዳ በጠቅለል በማድረግ ነው ያነሳው ያለሁት። ከኮሚሽኑ በባህር ዳር አቅንቶ የተናገሯቸውን አንዳንድ ነገሮች ሃይላይቶቹን የተወሰኑትን እንሰማና ማጠቃለያ አድርገን ወደ ቀጣዩ አጀንዳ እናልፋለን። እስኪ እናዳምጥ። ምንም ነገር ሳናጣ ሁሉ ነገር ተሰጥቶን የሁሉ ነገር ባለ ሀብት ሆነን ስናባቃ ግን የሁሉ ነገር ጭራ ነው የሆነው። ይህች ሀገር እንደዚህ ሆነ አትቀርም። የዓለም መሳቂያ ሆነ አትቀርም። በሶስተኛው አድዋ ማለትም ሀገራዊ ምክክር አማራ ክልል ከዚህ ቀደም ያለው ቅሬታ ይታወቃል። እንደዚህ አልተገኘንም ነበር የሚለው ነገር መቅረት አለበት። ዕለቱ የተባረከ ነው። ዛሬ በባህር ዳር ታሪክ እየተሰራ ነው። ለታጣቂዎች አሁንም በድጋሚ ጥሪውን ያቀርቡ። ተመልከቱ። መሰረታዊ የሚባሉትን ብቻ ቀድም ጠቀስ አድርጌ ያለፍኳቸውን አይተን እችን አጀንዳ እንቋጫታለን። ተረታቸውን ይዘው ይሄዱ። አንደኛው ሴትዮዋ ያለችውን ከሰማችሁ ከዚህ ቀደም የአማራ ሕዝብ ያለው ቅሬታ ይታወቃል። ከዚህ መንገድ በሕገ መንግስት ወዘተረፈ አልተሳተፍኩም የሚል ነበረ። አሁን ግን መሳተፍ አለበት አለች። አንደኛው ደግሞ ምን አይነት ስንት አቡጀዲ ጣቃ እንዳለ የእውነት እንደው አማረልኝ ብሎ ሲቀደድ የሚውል ይሄ ምክክር ኮሚሽን አለ ሶስተኛው አድዋ አንድ የሆነ ዳኛ አልቢተር በእውነት ዓለም አቀፍ ዳኛ ምናምን ብለውት እኮ ነው የእግር ኳስ አጫዋች ዳኛ አብይ አህመድ የሚጫወትበት የኳስ ምናምን ጫወታ ላይ ዳኛ አርገው አስገቡት። ሲጠየቅ አብይ አህመድ ስተት ቢሰራ በዳኝነት ተቀጡት ነበር ተብሎ ሲጠየቅ አይ በመጀመሪያ ወሳቸው ስተት አይሰሩም ብሎ ጀመረ። አሁን እንደው በእውነት ይሄንን ከዛ ተመልሶ ገብቶ ልጆቹን ያያል እስከ ዛሬ ድረስ። አሁን ይሄን ሲሰማ የእውነት ጥፍር ውስጥ አይደለም መደበቂያ እኮ ነው የሚያጣው። አሁን አብይ አህመድ ፕሮፌሽናል ተጫዋች አይደለ። እሳቸው ሲጀመር ስተት አይሰሩም በኳስ ውስጥ በኳስ ዓለም ስተት የማይሰራለ እውነት እንደው በኳስ ዓለም በጣም ፕሮፌሽናል የሰለጠኑ ስንት ዓመት በኳስ ውስጥ በፕሮፌሽን የኖሩት እንኳን ስተት ይሰራሉ። ቢጫ ይሰጣቸዋል፣ ቀይ ይሰጣቸዋል። እሳቸው ስተት እንዲህ አይነት አድርባይነትን ከጉተና ያከበዱ ጨካኞች አገሪቷ ውስጥ ስላሉ ከነዚህ አድርባዮች አንዱ ይሄ ቀደም የሰማችሁት ድቡልቡል ሰውዬ ነው። ድቡልቡል ይሄ ድቡልቡል ሰውዬ መድረክ ላይ አማረልኝ ብሎ ይሄ ምክክር ኮሚሽን ሶስተኛው አድዋ ነው ይላል። ሶስተኛው ምክክር ኮሚሽኑ ሶስተኛው አድዋ ከሆነ እናንተ ጣሊያን እኛ ኢትዮጵያዊ ሆነን እናሸንፋችኋለን። ምላሹ ይሄ ነው። የአማራ ሕዝብ ምላሹ ይሄ ነው የሚሆነው። ምክክር ኮሚሽኑ ሶስተኛ አድዋ ነው ብሎ ካሰበ አብይ አህመድና እንደውም ምክክር ኮሚሽኑ ሰላቶ ነው የጣሊያን ሰላቶ እና አብይ አህመድ ጥቁር ጣሊያን የአማራ ሕዝብም ኢትዮጵያዊ ሆኖ እናንተ ተሸንፋችሁ ነው። ይሄ ተላላኪ ቡድን ተሸንፎ ነው ይሄ ምዕራፍ አድዋ ተብሎ መሰየም ካለበት የሚሰየመው። ከዚያ ውጭ ምን ይዞ ነው አድዋ ነኝ የሚለው? አሁን ሰላምን ማንም ሰው ይወዳል። ሰላምን መጥላት እኮ አይደለም። እንዴት ህዝብ አጭበርብረህ ግን ሰላም ያለ ታስመስላለህ? እነሱ ባህር ዳር ተሰብስበው ሶስት የተለያዩ ቦታዎች ላይ ንጹሃኖች በድሮን እየተጨፈጨፉ ነው። አማራ ክልል ላይ ባህር ዳር ላይ እነሱ ተሰብስበው እንኳን ቢያንስ ክልል ውስጥ ገብተን ስንወጣ ዝም ተው አላሉ። እነሱ ባህር ዳር ሆነው በድሮን ሌላ ቦታ ጭፍጨፋ ይካሄዳል። እውነት ለመናገር የአማራ ህዝብ ዳር እስከ ዳር
ሆ ብሎ ወጥቶ እነዚህ መትነን እንደ ምንድነው ፀሐይ እንዳረፈበት ውሃ መትነን ወይ ንፋስ እንደመታው የሳሙና አረፋ መብነን የነበረባቸው ናቸው። እውነት ለመናገር ምን አይነት ጭካኔ ነው? እነሱ ባህር ዳር ከተማ ላይ ሆነው በድሮን የአማራ ህዝብ እየተመታ ይሄንን እንኳን አቁሙ የማይሉ ይሄንን እንዲገታ እንኳን የማያደርጉ የአማራን ህዝብ ጥያቄ ለመፍታት እየመከረን ነው ይላሉ። ነውረኛነታቸው ጥግ ያጣ ነው። ስለዚህ በሁሉም ዘንድ በመሰረታዊ ነገር አንድ በሁሉም የማህበረሰቡ ኤሊቶች የኢትዮጵያ ፖለቲካ ኤሊት ድሪቨን ነው። በሁሉም ኤሊት ተቀባይነት የለውም በተረፈ ብአዴን የሚሰራ ድራማ ካልሆነ በቀር። ያ ደግሞ ተረፈ ብአዴኖች ባህር ዳር ላይ ብቻ ሳይሆን በየቦታው እኮ በየአዳራሹ ስብሰባ እየጠሩ አወገዙ፣ ፋኖ ተወገዘ ምናምን እጅ ሰጠ ሲል ከርመዋል እኮ 2 ዓመት ተሻገረ ይሄን ድራማ ሲሰሩ። አሁን ይሄ ድራማ ምክክር ኮሚሽን ነን በሚል ተራ ዝክንትልና ድቡልቡል ስለተካሄደ ነገሩን ይለውጣዋል ማለት እንዳልሆነ መታወቅ ይኖርበታል። ትክክልም አይደለም እየሆነ ያለው ነገር። ወደ ተቀጣዩ እናልፋለን። አድማጮች አሁንም አብራችሁን ቆዩ። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ሼር እያደረጋችሁ ላይክ እያደረጋችሁ ተከታተሉን። እስከ ፍጻሜው ከኛ ጋራ ቆዩ። ከኛ ጋራ ስትቆዩ በመሰረታዊ ጉዳዮች ላይ አሁንም ትንታኔያችን ይደርሳችኋል። በአንድ ዕለታዊ አበይት ጉዳዮች እሱን መሸጋገሪያ እናደርግና መለስ ብለን እንመጣለን። ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ተከታተሉ። መልካቾቻችን በድጋሚ ከልብ እናመሰግናችኋለን። አሁንም አብራችሁን ቆዩ። ሁለተኛው የምናነሳው ከአበይት ጉዳዮች መካከል የኢሳያስ አፈወርቂ ስብሰባ መጥራት ነው። አድማጭ ተመልካቾች ኢሳያስ አፈወርቅ ስብሰባ ጠርቷል። ኢሳያስ አፈወርቅ የጠራው ስብሰባ ምንን የሚመለከት ነው የሚለው ነው። አሁን ደግሞ በዚህ ክፍል የምናነሳው ኢሳያስ የቀይ ባህር ካውንስል የሚባለውን ቡድን ስብሰባ ጠርቷል ወይም ስብሰባ እንዲጠራለት እየወተወተ መሆኑን ሰምተናል። የቀይ ባህር ካውንስል የሚባለው 8 ሀገራት አሉት። አድማጮች በህዳር ወር 2023 ባለፈው ዓመት ማለት ነው የአብይ አህመድ አገዛዝ ይህንን የቀይ ባህር ካውንስል የሚባለው ወይም የቀይ ባህር ምክር ቤት የሚባለውን ክፍል ለመቀላቀል ጥያቄ አቅርቦ ነበር። በቀይ ባህር ካውንስል ውስጥ ጅቡቲ፣ ኤርትራ፣ ግብጽ፣ ሳውዲ አረቢያ፣ ጀርመን፣ ሱዳን፣ የመን ጆርዳን ለማለት ነው። ጅቡቲ፣ ኤርትራ፣ ግብጽ፣ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ሶማሊያ የሚገኙበት ቡድን ነው። እነዚህ አካላት ያሉበትን ክፍል ለመቀላቀል የአብይ አህመድ አገዛዝ ያቀረበውን ጥያቄ እነዚህ ቡድኖች ውድቅ ማድረጋቸው የሚታወስ ነው ባለፈው ዓመት። አሁን ኢሳያስ የአብይ አህመድ ቡድን ወይም የኦህዴድ ቡድን ከዚህ ቀደም ከኢሳያስ ጋር የጋራ ጥምረት በመፍጠር በትግራይ ይካሄድ በነበረው ጦርነት ላይ ያካሄደው ውንብድና አለ። የአብይ አህመድ አገዛዝ ኢሳያስ የኦህዴድን ፍላጎትና አካሄድ አሁን ተረድቷል ተብሎ ነው የሚገመተው። አይቀሬ ጦርነት እየመጣ እንደሆነም የገባው ይመስላል። ስለዚህም የኢሳያስ ቡድን ወይም አገዛዝ በየአገራቱ በመዘዋወር አጋር ፍለጋ ጥረት እያደረገ ነው የሚገኘው። ከዚህ ቀደም በአስመራ የአልሲሲ መንግስት፣ የመቋዲሾ መንግስትና የኢሳያስ ተገናኝተው በቀጠናው ጉዳዮች ላይ የሶስትዮሽ መምከራቸው ይታወቃል። ኢሳያስ ከሱዳን ጋር ያለውንም ግንኙነት ጤናማ አድርጎ ኢሳያስ የሚደግፈው የአልቡርሃን ቡድን አብይ አህመድ የሚደግፈውን የአሚቲ ዳጋሎን ቡድን አሸንፏል። ስለዚህ አሁን ባለው ሁኔታም የሱዳን መንግስትን ለማባበል የአብይ አህመድ አገዛዝ ወይም ኦህዴድ ያደረገው ጥረት ሳይሳካለት ቀርቷል። ስለዚህም ሊሳካለት ባለመቻሉ ምክንያት ተመልሶ ከኢመሬት ጋር በመሆን ዳጋሎ እንዲያንሰራራ ለማድረግ ጥረት እያደረጉ ነው። የመጨረሻውም እርምጃ ለማድረግ እየወሰዱ ያሉት ዳርፉርን እንግዲህ አገር የማድረግ ፍላጎት ይዘው ከሚንቀሳቀሱ አካላት ጋር አሊያንስ መፍጠርና ከኤመሬት የሚመጣ መሳሪያ አሁንም ወደ ሱዳን እንዲሻገር በማድረግ ረገድ አብይ አህመድ ከኤመሬት ጋር ያለውን አሊያንስ አጠናክሮ ቀጥሏል። ይሄ በቀጠናው ያለውን ቀውስ የበለጠ እያባባሰ ከመሄድ የዘለለ ፋይዳ
ምንም የለውም። ኢሳያስ በፖለቲካ ብስለትና በዲፕሎማሲ አሁን ባለው ሁኔታ ፐርሃንድ እንደያዘ ነው፣ ቢያንስ በቀጠናው አካባቢ ማለት ነው። እስካሁን ኢሳያስ ያልተሳካለት የአሜሪካን መንግስት ኮንቪንስ ማድረግ ነው፣ ወይም ከአሜሪካ ጋር ያለውን ግንኙነት ጤናማ ማድረግ ላይ ነው ያልተሳካለት። ከሳውዲ አረቢያ ጋር ያለው ግንኙነት ጤናማ ነው። አብይ አህመድን የምትረዳው ኤሚሬትን ብትሆን እዚያው አሰብ ላይ ኢሳያስ ደግሞ የድሮን ስቴሽን መገንባቷ ይታወቃል። ሁለቱን አስታርቃ የሁለቱን ኃይል መጠቀም ነበር የፈለገችው። በዚህ ሂደት ውስጥ በኢሳያስና በአብይ መካከል የፍላጎት አለመጣጣም ተከስቶ እንግዲህ የምታዩት ሁኔታ እየተፈጠረ ስለሆነ ለኤሚሬትም አጣብቂኝ ነው። ኤሚሬት አብይ አህመድና ኢሳያስን በጋራ አቁማ በቀጠናው ማስጠበቅ የምትፈልገውን ጥቅም ለማስከበር የምታደርገው ጥረት ሳይሳካለት ቀርቶ ወደ ጦርነት ከተገባ ከኢሳያስ ጋር ወይስ ከአብይ ጋር መሆን ያዋጣታል የሚለውን ኤሚሬት የምታደርገውን ነው የምንመለከተው። ከዚህ ቀደም ግን ኢሳያስና አብይ በጋራ ቆመው ከህወሓት ኃይሎች ጋር በገጠሙበት ጊዜ ከኢሳያስና ከአብይ ጋር ነበር አሊያንስ የፈጠረችው። የድሮን ጥቃት በመፈጸም ረገድ ትልቁን ፋሲሊቴት ያደረገችው እቺው ኤሚሬት እንደሆነች ይታወቃል። ለነገሩ በዚያን ጊዜም መቋዲሾ የነበረው ኃይልም ቢሆን የተወሰኑ ሰልጣኞችን ጭምር ወደ አስመራ በመላክ ተሳትፎ አድርጎ እንደነበረ የሚታወቅ ነው። አሁን ባለው ሁኔታ ደግሞ መቋዲሾ ያለው መንግስትና የአብይ አህመድ መንግስት አይንና ናጫ ሆነዋል። በአንጻሩ ኢሳያስ እንግዲህ ቀደም ብለን እንዳነሳ ነው ከሱዳን ጋር ጤናማ ግንኙነት አለው፣ ከሶማሌ ጋር ጤናማ ግንኙነት አለው። ከባላንጣው ከጅቡቲ ጋርም ቢሆን በጣም ባላንጣነት አለ በመሃላቸው፣ ግን እስካሁን ድረስ ጤናማ ሁኔታ ላይ ነው ያሉት። ከኬንያ ጋር ያለው ግንኙነት ጤናማ ነው። አብይ አህመድ በአንጻሩ ከጅቡቲ ጋር ቅራኔ ላይ ነው፣ ከኬንያ ጋር ቅራኔ ላይ ነው። በሞያሌ በኩል ያለውን ግብግብ የምታውቁት ነው። ከሱዳን ጋር ግልጽ የሆነ ችግር ውስጥ ነው ያለው። ከኤርትራ ጋውን ችግር ውስጥ ነው ያለው። ኢሳያስ እንደምንም ብሎ በቀጠናው የአሜሪካን አጋርነት ለማግኘት ብቻ ነው ጥረት እያደረገ የሚገኘው። ስለዚህ ጅቡቲን፣ ግብፅን፣ ሳውዲ አረቢያን፣ ጆርዳንን፣ ሱዳንን፣ የመንን፣ ሶማሊያን በተቻለ መጠን አጋር አድርጎ ለመንቀሳቀስ እየሞከረ ያለው ኢሳያስ የቀይ ባህር ካውንስል ስብሰባ እንዲጠራ እየወተወተ ነው የሚገኘው። በዚህም በቀይ ባህር ቀጠና ላይ ችግር የተፈጠረ እንደሆነ የቀይ ባህር ቀጠና አገራት የሚባሉት እነዚህ ካውንስሎቹ የትብብር ሰነድ ስላላቸው የትብብሩ ሰነድ እንዲቀጥል ለማድረግ እንዲሁም ከወዲሁ በምዕራባውያን ላይ ውትወታ እንዲያደርጉ ለማድረግ ያለመ ነው። የቀይ ባህር ቀጠና እንግዲህ የዓለማችን ከ75 በመቶ የሚሆነው 70 ወይም 75 በመቶ የሚሆነው ሀብት ወይም የንግድ መመላለሻ ቅፍላት ነው። ይሄ በጣም ከባድ የሆነ የንግድ መመላለሻ የዓለም ሀብት የሚዘዋወርበት ብቻ ሳይሆን የሴኪዩሪቲም ኢሹ ነው። በነገራችን ላይ ይሄ ቀጠና የአረቡን ምድር እንደገና አፍሪካን እና በአጠቃላይ ኤዥያ አካባቢ ያለውን ሁናቴ ለመቆጣጠር የሚረዳ ነው። ስለዚህ የትኛውም ሀገር በዚህ ቀጠና ላይ ግብግብ አለው። ሀያላን የሚባሉት የቡድን 7 አባል አገራት ሁሉም በዚህ ቀጠና ላይ አብዛኛዎቹ የጦር ሰፈር አላቸው። የቀሩም 1-2 ቢኖሩ የጦር ሰፈር ለማደራጀት እንቅስቃሴ እያደረጉ ያሉ ናቸው። እነሱ ብቻ አይደሉም። ከነዚህ ሀያላን ከሚባሉት ውጪ ያሉትም ሀገራት በዚህ ቀጠና ላይ የጦር ሰፈር ለመገንባት ከሱዳንም ጋር ከሶማሌም ጋር ከኤርትራም ጋር ወዳጅነታቸውን በማጠናከር ጥረት እያደረጉ ነው ያሉት። የአረቡ ምድር ከፍተኛ ፍላጎት አለው። እንደምታውቁት ኢሳያስ ኤርትራን የአረብ ሊግ አባል አድርጓል። ስለዚህ የኤርትራ መነካትም የአረቡ ምድር መጠቃት እየተደረገ እንዲወሰድም ጥረት በማድረግ ላይ ነው የሚገኘው ኢሳያስ። በአንጻሩ የአብይ አህመድ አገዛዝ ዲፕሎማት የሚባሉት እንኳን እነ ሌንጮ ባቲ እነ ማነው ባጫ ደበሌ እነ ኩማ ደመቅሳ እነ ድሪባ ኩማ አሁን የሀገሪቷ ዲፕሎማቶች እነዚህ ናቸው። ተነጋግረው እንኳን ለመግባባት በጣም እጅግ ፈተና ነው። እነ ወርቅነህ ገበየሁ ናቸው። እንደው ምን ብለው ቁጥር እንደሚጠሩ እንኳን የሚቸገሩ በዓለም አቀፍ መድረክ ላይ 3 ሚሊዮን
1211 እያለ የሚጠራ ምን ዓመተ ምህረት ይሁን ምንድነው ከክርስቶስ ልደት በፊት የነበረ የዘመን አቆጣጠር ይሁን ምን እያለ ቁጥር በዓለም አቀፍ መድረክ ላይ አገር ወክሎ የተጋበዘ ሰውዬ 1112 6 ጊዜ እየደጋገመ ለዛው ኮማ ያለበት ቦታ እንግሊዘኛ ተጽፎ የተሰጠውን ለማንበብ እንኳን ኮማ ስላሽ አለ እዚህ ጋር እያለ እኮ ነው የሚያነበው። እንዲህ ያለ ስህተት እንደው የትም በቃ ሰልጥኖ ማለት ትምህርት ወስዶ ልምድ ቀስሞ በጣም ብዙ ጥረት አድርጎ መሳሳት የሚገባው ስህተት ማለት ሰው ለመሳሳት በዚህ ደረጃ ይመጣሉ የምትለው ኢጋድ ላይ ያለው እሱ ነው። እዛው ኢጋድ ውስጥ ወታደራዊ ክንፍ ላይ ያለው ኃይሉ ጎንፋ የሚባል ሰው ነው። በኤርትራ በረሃ ላይ ማሽላ ሲቆርጥ የነበሩ 13 ወታደሮችን ሲመራ የነበረ ሰውዬ ኢትዮጵያን ወክሎ እድሜ ለተረኝነት እዚያ እንዲገባ ተደርጓል። እነዚህ ሰዎች ዲፕሎማሲ ሰርተው ነው አሁን የበላይነት የሚያዘው። እውነት ለመናገር በእነዚህ ሰዎች ፖለቲካ ነው አሁን አቅም ተገንብቶ የበላይነት ተይዟል ሊባል የሚችለው። እንደዚህ ያለ የወደቀ ተራና ዝባዝንኬ የፖለቲካ ሁኔታ የተፈጠረበትን ነው የምናየው። ስለዚህ ኢሳያስ ከዚሁ ጋር አያይዞ አንድ ያነሳው ነገር አለ። የቀይ ባህር ስብሰባ እንዲጠራና በቀጠናው ላይ ጉልበት እየፈጠረ እንዲሄድ ብቻ ሳይሆን በኢትዮጵያ ላይ ትንኮሳ እየተደረገ መሆኑን በማንሳት አሁን በግልጽ ይሄ ትንኮሳ እየተደረገ ያለው የኢሳያስ መንግስት ምን ብሎ ያምናል ወይም ይፋ አድርጓል? የኤርትራን የኢኮኖሚ ተስፋ ለማጨለም ነው ይላል። የውጭ ጉዳይ ቃል አቀባዩ በይፋ እንደተናገሩት አብይ አህመድ ወይም የአብይ አህመድ አገዛዝ ወይም የኢትዮጵያ መንግስት ብለው ጠርተውታል እነሱ እንደ ሀገር ዓለም አቀፉ ማህበረሰብ ከአገር ጋር እንዲያወዳደራቸው ካልሆነ በቀር አሁን ኢትዮጵያ መንግስት እንደሌላትና ኢትዮጵያ ላይ ኦህዴድ የሚባል አንድ ቡድን በተረኝነት ስልጣን ተቆጣጥሮ አገሪቷን ያወደመ እንደሆነ ጠፍቷቸው ነው ብዬ አላምንም። በኔ በኩል ግን እነሱም አገር ናቸው። ሌላኛውን አገር ያው አገር ብሎ ፎርማሊ ለመጥራት ከመፈለግ ወይም ለዲፕሎማሲያቸው ያንን ማለት አስገዳጅ ስለሆነ ይመስለኛል። የሆነ ሆኖ ግን እኛ በትክክለኛ ስሙን ስንጠራው ኦህዴድ የሚባለው ቡድን የሚያደርገውን እንቅስቃሴና ከኤርትራ ጋር የገባበትን እሰጥ አገባ በተመለከተ ለመግለጽ የሚጠቀማቸው ቃላቶችና እየወሰዳቸው ያሉ እርምጃዎችን የኢሳያስ ቡድን የኤርትራን ኢኮኖሚ ተስፋ ለማጨለም ነው ሲል አቅርቧል። የኢኮኖሚ ተስፋ ለማጨለም ከሚለው ጋር አያይዞም እኛ በእርዳታ ላይ ወይም በጥገኝነት ላይ የተመሰረተ ኢኮኖሚ የለንም ብለዋል። ይህንን በተመለከተ ሲናገሩ አንድ ትዝ ያለኝ ነገር የኤርትራ ኢኮኖሚ በዓለም ላይ ብቸኛ ሳንክሽን አብዞርብ የሚያደርግ ወይም ምንድነው ማዕቀብን ዝም ብሎ እንደፈለገ ተቋቁሞ ለብዙ ዓመታት መቆየት የሚችል ማለት የተለያዩ አገራት ማዕቀብ አርፎባቸው አገር ሆኖ መቀጠል አልቻሉም። ወይም ማዕቀቡ ለጥቂት ጊዜ ነው የሚቆየው። በኤርትራ በዚህ ሁሉ ባልተቋረጠ ማዕቀብ ውስጥ ከነ ፍርስራሿም ከነ ችግሯም አገር ሁና ቀጥላለች የሚሉ ተንታኞች የሚያነሱት አለ። ለማንኛውም የኢሳያስ ቡድን ነገሩ እየለየ የኢሳያስ አገዛዝ ነገሩ እየለየ መምጣቱን ካወቀና ወደ ጦርነት መግባት አይቀሬ መሆኑን በመረዳት ይመስላል ወደ የቀይ ባህር ካውንስል በአስቸኳይ ስብሰባ እንዲጠራለት ጥያቄ ማቅረቡና ውትወታው ማጠናክሮ መቀጠሉ በቀጠናው ወታደራዊ ኃይሉ በሙሉ አቅም እንዲሰለጥን እድሜው ለጦርነት ወይም ለወታደራዊነት እድሜው ለወታደርነት የደረሰ በሙሉ ከአገር እንዳይወጣ የሚል ትዕዛዝ መተላለፉ በየትኛውም አቅጣጫ ስልጠናዎች ተጠናክረው መቀጠላቸውና የኤርትራ ናሽናሊዝም የሚቀሰቅሱ አጀንዳዎች በጣም በከፍተኛ ሁኔታ እየተጠናከሩ መምጣታቸው ይህንን ሁኔታ የበለጠ የሚያጠናክሩ ናቸው። አድማጮች የኢሳያስ የቀይ ባህርን በካውንስል ስብሰባ መጥራት አስመልክቶ እንደው በመጠኑ መረጃውን የበለጠ የሚያጠናክሩ ናቸው።
አድማጮች ኢሳያስ የቀይ ባህርን ካውንስል ስብሰባ መጥራት አስመልክቶ እንደው በመጠኑ መረጃው እንዲኖራችሁ አስተያየትም ለማቀበል ነው ይሄንን ያነሳሁት። በቀጣዩ ቀጥሎ ማልፈው ወደ ሶስተኛው አጀንዳ ነው። ይህም የሽመልስ አብዲሳ ቡድን የኦህዴድ ኃይል ጨፌ ኦሮሚያ ውሳኔዎች በርካታ ውሳኔዎች አሳልፎ እንቅስቃሴ ጀምሯል። ከውሳኔዎቹ አንዱ በቀጣይ አሁን ሶስተኛ ነጥብ ነው እያነሳ ያለሁት። በአምስተኛ ነጥብ ላይ የማነሳው ሁለተኛ ውሳኔ ነው። አሁን ሌላኛው ውሳኔ ምንድነው የሚለውን እናንሳ። በዚህ ላይ የምናነሳላችሁ መረጃ እንግዲህ እንደምታውቁት ቀደም ሲልም ይሄ የምክክር ኮሚሽንን በሚመለከት ጠቀስ እንዳደረግነው የምክክር ኮሚሽኑ ዋነኛ ዓላማ አብይ አህመድን ፕሬዝዳንት ማድረግ፣ የፕሬዝዳንሻል ስርዓት እንዲመሰረት ማድረግ፣ አዲስ አበባን፣ ድሬዳዋን፣ ሐረርን፣ ቤኒሻንጉል ኦልሞስት ከፊሉን የኦሮሚያ የሚባለው ክልል አካል የማድረግና የአገር ማወጅ እንቅስቃሴ ውስጥ ሲገቡ ከወዲሁ አጀንዳቸውን አሳክተው ማጠናቀቅ ላይ ያለመ እንቅስቃሴ ነው። የአብይ አህመድ አገዛዝ ወይም ኦህዴድ ለዚህ የአገርነት አጀንዳው ማስፈጸሚያ ይሄ የምክክር ኮሚሽን የሚባለው አካል ከኦሮሚያ የተሰጠኝ አጀንዳ ብሎ ድሬዳዋን፣ ሐረርን፣ ኢቭን ሞያሌን፣ አዲስ አበባን፣ ቤኒሻንጉልን በርካታ ቦታዎችን እና ከደቡብ ሲዳማን በርካታ ሌሎች አዋሳኝ ቦታዎችን በሙሉ አሁን ዴሞግራፊ እየጨፈለቁ በኃይል እየተቀለሏቸው ያሉ ቦታዎችን በስራቸው ለማካተትና በተለይ አዲስ አበባ ላይ ህጋዊ እውቅና ሰተናዋል ብለው በህግ አዲስ አበባ የኦሮሚያ ክልል ነው የሚል ማስወሰኛ አዋጅ ለማውጣት ነው እንቅስቃሴ እያደረጉ ያሉት። ይሄን ለማድረግ በቅርቡ ኢሊሌ ሆቴል ላይ የኦሮሞ የፖለቲካ ኃይሎች ሁሉም የተሳተፉበት እነ ብርሃኑ ጁላ እውቅና የሰጡት ስብስብ ይሄ መከላከያ የሚባለው ቲም ላይ ያለው የኦሮሞ የፖለቲካ ኃይል በጀት መድቦ በመከላከያ በኩል ያካሄደው ስብሰባ እንደሆነ ይታወቃል። አሁን የምክክር ኮሚሽኑ ያንን እዛ ላይ ጫና ለማድረግ ህዝቡም ስነ ልቦናዊ ዝግጅት እንዲያደርግ በቃ አዲስ አበባ በተመለከተ እጣ ፈንታው ምን እንደሚሆን እንዲያውቅ የሚል እንቅስቃሴ ነው ያደረጉ ያሉት። በነገራችን ላይ ይሄ ነው እየተደረገ ያለው፣ ይሄ ነው እየሆነ ያለው በግልጽ። በዚህ መካከል አንድ ነገር ሽመልስ አብዲሳ የተናገረውን በማስታወስ ይሄ እዚህ ስክሪን ላይ ያለውን ማስረጃ እንድትከታተሉት ምንድነው በቀዳሚነት እዚህ ላይ ያለውን ማስረጃ እየተከታተላችሁ እንድታዩት እንድታጤኑት የሚያስፈልገው ነገር አድማጮች፣ ይሄ ማስረጃ የሚያሳየን ሽመልስ አብዲሳ የብርሃኑ ጁላ የሚመራው መከላከያ የሚባለው ቡድን አለ። እንደምታውቁት ራሱ ብርሃኑ ጁላ፣ ሌሎች ወታደራዊ አመራሮች፣ አባገዳ ወዘተረፈ የኦሮሞ የፖለቲካ ኃይሎች በጋራ ተሰብስበው እጅ ለእጅ ተያይዘው በቪዲዮም ከዚህ ቀደም አሳይተናችኋል፣ በፎቶ ከዚህ ቀደም አሳይተናችኋል። የምታውቁት ነው፣ መደጋገም እንዳይሆንብን ነው ዛሬ ያላመጣ ነው እንጂ በጋራው ነው እጅ ለእጅ ተያይዘው ቃለ መሐላ ፈጽመው ነው ከዚያ በኋላ አዲስ አበባ የኛ ናት ወዘተረፈ የሚል መግለጫ የመጀመሪያው ዙር ላይ አወጡ። አብይ ገና ወደ ስልጣን በመጣ ባጭር ጊዜ ውስጥ አሁን ደግሞ እንደገና በድጋሚ ያንን መግለጫ አወጡ። ከዚያም ሽመልስ አብዲሳ በቅርቡ ከትላንት በስቲያ የአብይ አህመድ አገዛዝ ወይም ኦህዴድ ስልጣን ተቆጣጥሮ ሞኖፖላይዝ ያደረገበትን 7ኛ ዓመት ሰለብሬት እያደረግን ነው ባሉበት አጀንዳቸው ወይም ባሉበት የፖለቲካ የፕሮፓጋንዳ ዘመቻቸው ላይ ሽመልስ አብዲሳ አንድ ነገር ተናግሯል። ዋነኛ ዓላማቸው ወይም ዋነኛ ተልኳቸው ወይም እያደረጉ ያሉት ቀዳሚ ዝግጅት ምን እንደሆነ ተናግሯል። ምንድነው ያለው ሽመልስ አብዲሳ? ቀዳሚ ዝግጅቱ ወይም ቀዳሚ ዓላማቸው 4 ኪሎ ያለውን አገዛዝ መጠበቅ የሚል 4 ኪሎ ያለውን አገዛዝ መጠበቅ 4 ኪሎ ያለው አገዛዝ መጠበቅ ነው የኛ ዋነኛ ተልኮ ያለው ሽመልስ አብዲሳ በተደጋጋሚ የኦሮሞ ህዝብ አሁን ያያዘውን እድል ያገኘውን እድል እንዳያጣ አገዛዙን ይጠብቅ እያለ ጥሪ ያቀርብ የነበረው
ኢትዮጵያ ውስጥ የኢትዮጵያ መንግስት እንደሌለ ግልጽ ነው። የኢትዮጵያ መንግስት የሚባል የለም። ያለው መንግስት የኢትዮጵያ መንግስት ሳይሆን የኦህዴድ ቡድን የኦህዴድ አገዛዝ የኦህዴድ መንግስት ነው መንግስት ከሆነ። ስለዚህ እነ ሽመልስ አብዲሳ ያቀረቡት ጥሪ የኦህዴድ አገዛዝ ጨፌ ኦሮሚያ ላይ የወሰነውን ውሳኔ የሚያረጋግጥ ነው። ለህዝቡ መንግስታችሁን ጠብቁ አሉ። እሱ በሚመራው የመንግስት መዋቅር ደግሞ ተቀዳሚ ዓላማችን አለ ሽመልስ አብዲሳ 4 ኪሎ ያለውን ኃይል መጠበቅ ነው። ይሄንን እድል ለማጣት አለ። ለመጠበቅ ምን ያስፈልገዋል? የሚዲያ ሞኖፖሊ ያስፈልጋቸዋል። የሚዲያ ሞኖፖሊ ይዘዋል። የሚያጠቁት አካላት ደግሞ ሚዲያ እንዳይኖረው ተግተው ይሰራሉ። አሁን እዚህ ገብታችሁ እየተከታተላችሁ ያላችሁ አካላት የገባችሁበትን ቻናል ሰብስክራይብ አድርጋችኋል፣ ላይክ አድርጋችኋል፣ ሼር አድርጋችሁ ነው እየተከታተላችሁ ያላችሁት። እንዳለ ይቆየኝ። ታፕ እያደረጋችሁ ነው፣ ላይክ እያደረጋችሁ ነው እየተከታተላችሁ ያላችሁት። እቺን ለመስራት ዳተኛ ይኮናል በእኛ በኩል ያለው ይህንን ለመስራት ዳተኝነት፣ ይህንን መስራት እንደ ትልቅ ነገር እንቆጥረዋለን። ታፕ ማድረግ እዚህ ጋር። እነሱ ግን ተግተው በጀት መድበው አቋም ይዘው የራሳቸውን መስራት ብቻ አይደለም ሌላውን ልሳኑን መዝጋት፣ እንዳይናገር ማድረግ፣ እንዳይደመጥ ማድረግ። ይሄን ነው ጥረት እያደረጉ ያሉት። በየቀኑ እየሰሩ ያሉት እዛ ላይ ነው። እናንተ ኃላፊነት እየተወጣችሁ ነው። በዚህ በስክሪን ላይ እንደምትመለከቱት እነሱ የሚዲያ ሞኖፖሊ እንግዲህ 4 ኪሎ ያለውን ቡድን ወይም አገዛዛቸውን ለመጠበቅ ይሄንን ብቻ አይደለም እያደረጉ ያሉት። ተመልከቱ። የሚዲያ ሞኖፖሊ ለፕሮፓጋንዳቸው ስለሚጠቅማቸው እራሳቸው የሚዲያ ሞኖፖሊ ይዘው ጋዜጦችን በሙሉ ዘግተዋል። ሚኒስትሪ ሚዲያ በእነሱ እጅ ነው። የህትመት ሚዲያ በእነሱ እጅ ነው። ሶሻል ሚዲያው በሙሉ በእነሱ እጅ ነው። ሁሉንም በኃይል ተቆጣጥረዋል። ሌላውን አካል በሙሉ ጠርገው ከመዳሩ ገለል አድርገዋል። ህልውናውን ሊያጠፉት የፈለጉትን ህዝብ ደግሞ ሚዲያ እንዳይኖረው፣ የተደራጀ ኃይል እንዳይኖረው፣ ራሱን እንዳይከላከል ጥረት እያደረጉ ነው። ስለዚህ ሚዲያውን ያዘጋሉ። በገዟቸው በመለመሏቸው ሰዎች በኩል የንትርክ አጀንዳ ይሰጣሉ። ይሄንን እያደረጉ ነው የሚገኙት። ምን ያህል በዚህ በኩል ሌሎቻችሁ ዝግጅት አድርጋችኋል? ምን ያክል በዚህ በኩል ሌሎች የሚጠበቅባችሁን ኃላፊነት እየተወጣችሁ ነው? ይሄ ብቻ አይደለም። ተመልከቱ። አሁን ስክሪን ላይ እንደምትመለከቱት ሁለቱን ሰነድ ተመልከቷቸው። 3.5 ቢሊዮን ብር በማውጣት የሽመልስ አብዲሳ ቡድን ወይም ኦህዴድ በ3.5 ቢሊዮን ብር የነፍስ ወከፍና የቡድን የጦር መሳሪያዎችን ከማን ነው ሊገዛ ጥያቄ አቅርቦ የጸደቀለት? የኢትዮጵያ መከላከያ ሰራዊት ከሚባለው ኃይል ማለት ነው። የኢትዮጵያ መከላከያ ከሚባለው ኃይል መሳሪያ ግዢ ወስነው ይሄንን ፈቃድ ጨርሰው ተቀብለዋል። የመሳሪያ ግዣቸው ይሄ የመሳሪያ ግዢ በ3.5 ቢሊዮን የሚከናወን ነው። ተቀዳሚ ዓላማው 4 ኪሎ ያለውን ቡድን ለመጠበቅ ነው። ስለዚህ የኦሮሚያ ሚሊሻ ጋቸና ሲርና ልዩ ኃይል ተብሎ የሰለጠነው አድማ ብተና ተብሎ የሰለጠነው በሙሉ መከላከያ የሚባለው ተቋም በሕግ እንዲታጠቃቸው የተፈቀዱ ብቻ መከላከያ ብቻ ይታጠቃቸው የተባሉ የቡድን መሳሪያዎችን ሌሎች ታጣቂዎች በተለያየ መንገድ ማርከው ወይም በተለያየ መንገድ ገዝተው የሚጠቀሟቸውን ኦሮሚያ ክልል በይፋ ቀጥታ መከላከያ የሚባለው ተቋም ለአገሪቷ ለመከላከያ ተቋም ተብሎ ከየትኛውም ዓለም የገዟቸውን መሳሪያዎች ለማን በሽያጭ ያቀርበዋል? በዝውውር ይሰጠዋል? ለኦሮሚያ ላለው ለሰለጠነ ኃይል። አሁን በቅርቡ የሰማችሁት ኃይል በዚህ ማነው ደብረ ዘይት በሸፍቱ ብለው ይጠሩታል። አሁን እዚያ የሚገኘው የጦር መሳሪያ ማምረቻ ድርጅት ብለው በቀደም አስመረቅን ወዘተረፈ ላይታችሁ ሲሉ ሰምታችኋል። እነዚያ የጦር መሳሪያ ማምረቻ ድርጅቶች በነገራችን ላይ በአገሪቷ ውስጥ በደርግ ዘመነ መንግስት የተቋቋሙና በፉል ኤፊሽንሲ ማምረት ጀምረው የነበሩ ተቋማቶች ናቸው። ኢህአዴግ ከገባ በኋላ የደርግ የሆነን ነገር በሙሉ ማጥፋት አለብን ብለው ስላሰቡ በርካታዎቹን አዝገው ዘግተዋቸው ቆይተዋል።
በመጨረሻ ዙር ላይ ሜቴክ የሚባል ተቋም አንቀሳቅሰው የተወሰኑ መሳሪያዎች ወደ ማምረት ገብተናል ሲሉ ነበር። አብይ አህመድ ከመጣ በኋላ በደርግ ጊዜ መሳሪያ ሲያመርቱ የነበሩ ተቋማትን እንደገና ወደ ማምረት እንዲገቡ ለማድረግ እንቅስቃሴ ጀመረ። ኤመሬት ቀጠናውን ለመቆጣጠር ኢንቨስት በማድረግ ገንዘብ የአብይ አህመድ ቡድን መሳሪያዎች አገሪቷ ውስጥ በአብይ አህመድ ስም ወይም ኢትዮጵያ እንዳመረተች ተደርጎ ኤመሬት የጦር መሳሪያ ኢትዮጵያ ውስጥ የማምረት እንቅስቃሴ ጀመረች። አሁን ኤመሬት የምታበርተው የጦር መሳሪያ ማን እንዲታጠቀው እየተደረገ ነው። በምታዩት ደብዳቤ መሰረት ሽመልስ ደብዳቤ ጸሐፊ ነው፣ ብርሃኑ ጁላ ፈቃጅ ነው። የ3.5 ቢሊዮን ብር የነፍስ ወከፍና ከባድ መሳሪያዎች የኦሮሚያ ልዩ ኃይል ሚሊሻ ወዘተረፈ እንዲታጠቀው ተደርጓል ማለት ነው። እንደምታስታውሱት አብይ አህመድ ስለ ጥቁር ክላሽ ሲያወራ ጀግናው የአማራ ህዝብ ሊያጠፋው የሄደውን የአብይ አህመድ የብርሃኑ ጁላ ጦር ማርኮ ገጥሞ ማርኮ የታጠቀውን ጥቁር ክላሽ በተመለከተ አብይ አህመድ አስተያየት ሲሰጥ መከላከያ ጥቁር ክላሽን ሲያያማዋል። ምክንያቱም መከላከያ ከመከላከያ ውጪ ጥቁር ክላሽ መታጠቅ ያለበት የለም ሲል ነበር። ለጋቸና ሲርና ይሄው ጥቁር ክላሽ ፈቅዶለታል። በአማራ ክልል ፋኖች ጥቁር ክላሽ የታጠቁት ብርሃኑ ጁላ አስታጥቆ የሚልካቸውን ኃይሎች በመማረክ ነው። ኦሮሚያ ላይ ደግሞ በግዢ ከመከላከያ ተብሎ ገንዘቡ ከግራ ኪስ ወደ ቀኝ ኪስ ነው። እንደው ለስሙ ገንዘብ 3.5 ቢሊዮን ብር ወደዚያ ሄዷል ተባለ እንጂ ከግራ ኪስ ወደ ቀኝ ኪስ ነው። ከሽመልስ አብዲሳ ወደ ብርሃኑ ጁላ የሚዘዋወር ገንዘብ ነው። ለማንኛውም ግን አሁን ለርክክብ የተዘጋጀ 72000 በላይ መሳሪያ በውሉ ላይ የተካተተ ነው። የቡድን መሳሪያዎች፣ የነፍስ ወከፍ መሳሪያዎች እነ ጥቁር ክላሽን ጨምረው ጋቸና ሲርና፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻ፣ የኦሮሚያ አድማ ብተና ወዘተረፈ ብለው ያደራጁት ኃይል የሚታጠቀው ነው። ይሄ ብቻ አይደለም። ዓለም አቀፍ የሚዲያ ተቋማት እንዳጋለጡት ኮሬ ነገኛ የሚባለው የታጠቀ በስውር የሰለጠነ በቀጥታ የኮሬ ነገኛ ቲም መሪዎች አብይ አህመድን ጨምሮ ወደ 6 የሚሆኑ የኦሮሚያ ከፍተኛ አመራሮች የሚያውቁትና የሚመሩት ቲም በማንኛውም ጊዜ ተልኮ ተሰጥቶት መገደል ያለባቸው ተብሎ የተመረጡትን የሚገድል መቺ ወይም ገዳይ ቡድን አለ። እነዚህ አካላት እጅ የወደቀ አገር ነው እንግዲህ የምታዩት። ይሄ መሳሪያ ሽያጭ በይፋ እያከናወኑት ያለ ነው። ይህንን ሲያደርጉ እንግዲህ ለአራተኛ ለሶስተኛ ጊዜ እንደሆነ ይታወቃል። ከዚህ ቀደም በሰሜኑ ጦርነት ጊዜ ጦርነቱ እየተካሄደ ጦርነቱ ሌሎች ያካሂዱታል፣ እነሱ የኦሮሚያ ልዩ ኃይልን ሲያስታጥቁበት እንደነበረ ይታወቃል። እነ ጀነራል አሳምነው ጽጌ በህይወት እያሉ እነ ዶክተር አምባቸው በህይወት እያሉ እንደዚህ ያለውን የውንብድና አሰራር አብዝተው ሲቃወሙ እንደነበረ ይታወቃል። የአማራ ክልል ለሚሊሻና ለፖሊስ የክላሽ የነፍስ ወከፍ መሳሪያ ጠይቆ ምርት የለንም ከተባለ በኋላ ኦሮሚያ ክልል ጠይቋልና ቀድሞ ለሱ ሪዘርቭ ተደርጓል ተብሎ ነበር የተሰጠው። ይሄ ከዓመታት በፊት እንደዚሁ ዲስፕሌይ አድርገን መረጃዎችን ያቀረብን መሆኑ ይታወቃል። እንግዲህ አድማጮች የኦህዴድ ዋነኛ ዓላማ መከላከያ የሚባለው ተቋም ሙሉ በሙሉ እነሱ ይጠቀሙበታል። ነገር ግን በዚያ ውስጥ የተለያዩ ብሔረሰቦች ስላሉ ነገ ከነገ ወዲያ ወደ ለየለት ሁኔታ ሄደው አገርነትን ሲያውጁ ይሄ ኃይል መፈራረሱ ስለማይቀር ያለውን ነገር በሙሉ ይዘው ነው የሚሄዱት። እስከዚያው ድረስ ግን ኦልተርኔቲቭ ኃይል ከዚህ የሚበተነውን የደቡብ ተወላጅ፣ የሶማሌ፣ አፋር፣ የአማራ፣ የትግራይ ተወላጅ በተራ ወታደርነት ያለውን ቢሆን ሲበተን የሚለቅም የነሱ መዋቅር እንዳለ ሆኖ የኦሮሚያ ኃይልም የተሟላ ትጥቅ እንዲኖረው ነው እያደረጉ ያሉት። ይህንን መረጃ እንዲኖራችሁ ነው በዚህኛው ክፍል ያነሳ ነው። አድማጮች አሁን ወደ አራተኛው ክፍል እንሸገራለን። 2 አጀንዳዎች ይቀሩናል። በአራተኛው ክፍል የምናነሳው አጀንዳ የአማራ ተወላጆች አሁንም በአንድ ሙሉ አውቶቡስ በገፍ 7 እና 8 ገደማ የሚሆኑትን እዚያው ከገደሏቸው በኋላ ሌሎቹን አፍነው ወስደዋል። አሊዶሮ የሚባለው አካባቢ ቅርብ ጊዜ ሌላ 2 አውቶቡሶች ታፍነው የተወሰዱበት ነው። አሁን ደግሞ አንድ አውቶቡስ ይሄው አሊዶሮ የሚባለው አካባቢ ቅርብ ጊዜ ሌላ 2 አውቶቡሶች ታፍነው የተወሰዱበት ነው።
አሁን ደግሞ አንድ አውቶቡስ ይኸው ሙሉ አፍነው ወስደዋል። ስንወዛገብና ንትርክ ሲደረግበት በማህበራዊና በሚኒስትሪ ሚዲያ ሰፊ ውይይት ሲደረግ የቆየው እንደምታስታውሱት በየትኛው ሚዲያ ላይ በየትኛው አጀንዳ ላይ ነው? ከ2 ዓመት በፊት መከራ ደረሰብኝ በሚል ታሪኳ ቀርቦ የነበረው በተማሪ ብርቱካን ጉዳይ ነው። የዛን ጊዜ የሚያነሳ ነው ከሳምንት በፊት 1 መኪና፣ ከዚያ በፊት 1 ወር ገደማ በፊት 2 መኪና አማራ በአጠቃላይ 100 ሰው እንደውም ከሳምንት በፊት አልነበረም የሷ ስቶሪ የወጣበት ከዚያ 1 ቀን ቀደም ብሎ 1 ሙሉ መኪና የአማራ ተወላጅ ተፍኖ ተወስዷል። በእያንዳንዱ በነፍስ ወከፍ 1.5 ሚሊዮን 2 ሚሊዮን ብር ከፈሉ ያሉት አሁን ከመከላከያ ይሄው በመታዩት ደብዳቤ ሽመልስ አብዲሳ ጸሐፊ፣ ብርሃኑ ጁላ ደግሞ ፈቃድ ሰጪ ሆኖ ለመከላከያ ተብሎ የተገዛ መሳሪያን የሚያስታጥቁት ቡድን የአማራ ህዝብ ከአማራ ክልል ወደ አዲስ አበባ የሚሄድ አውቶቡስን አግተው ይወስዳሉ። እንዲህ ያለ ፈተና ውስጥ እኮ ነው የአማራ ህዝብ ያለው። ምንም አታመጡም ብለው ንቀታቸው ጫፍ ስለደረሰ በተለይ ጥቂት ወሮበሎችን በአማራ ህዝብ መካከል ሰግስገው ያስገቧቸው አካላት በየቀኑ ሆን ብለው ጥቂት አጀንዳ፣ ትንንሽ አጀንዳ፣ የሰፈር አጀንዳ እየሰጡ እያወዛገቡት ነው። በዚህ አጋጣሚ በተደጋጋሚ ታሪክ በጥቁር ቀለም በእውነት በጣም ባሳፋሪ ሁኔታ ታሪካችሁ ተበላሽቶ እንዳይቀር የአማራን ትግል እየመራንን የምትሉ በከፍተኛ ደረጃ ያላችሁ የፋኖ አመራሮች ሆን ብለው በሳልሳዊ በአዴን ተመልምለው ለዚህ ዓላማ የገቡ በሰፈር ስም ተወሽቀው የአካባቢ ሰው እያነሳሱ የጎጥ መቧደን እንዲፈጠር እያደረጉ ያሉትን እነዚህ በተልኮ የገቡ ናቸው፣ ሊመለሱ አይችሉም። ነገር ግን በየዋህነት ባልተገባ መንገድ እንዲህ ያለ የእርስ በራስ ውዝግብ እንዲጸና እያደረጋችሁ ያላችሁ በራሳችሁ የምታፍሩበት የምትሸማቀቁበት የእድሜ ልክ መሸማቀቂያ ትውልዳችሁ የሚያፍርበት ነገር እንዳይፈጠር ቢያንስ አሁን ንቁ። ማንኛውም በስማችሁ የሚፈጠር ውዝግብ እናንተ ውስጥ የተፈጠረ ኢጎና አለመደማመጥ ያመጣው ዕዳ። ሰርገው የገቡ አካላት ምቾት ሰጣችኋል። ሰርገው ለገቡ አካላት ድርጅት የመሰረታችሁ ድርጅት በተገቢው ፍጥነት እንዲሄድ ማድረግ ካልቻላችሁ ባዘገማችሁ ቁጥር በአማራ ህዝብ ላይ ዕዳ የበለጠ እየከመራችሁ የሚጠበቅባችሁን ኃላፊነት ፈጥናችሁ በመወጣት ረገድ በእያንዳንዷ ቀን የምታሳዩት ዳተኝነት ከወቀሳ የሚያድናችሁ አይደለም። ድርጅት ያልፈጠራችሁና ገና ተበታትናችሁ ያላችሁ የተፈጠረ ድርጅት ለማፍረስ የውዝግብ አጀንዳ ከምትፈጥሩ የምትችሉ ከሆነ የራሳችሁን ድርጅት ፈጥራችሁ ነው። ከአፍቃሪ ህወሓት የተለያየ አጀንዳ ከያዙ የአማራን ትግል ንትርክ ውስጥ የሚያቆዩ ከሰፈር ፖለቲካ መርመጥመጥ ውስጥ መውጣት የማይፈልጉ ጥቂት ግለሰቦች ሁልጊዜም የአማራ ትግል ሊሰባሰብ ሲል በየሚዲያው ይወጡ የሚወራጩ ጥቂት ግለሰቦች አሉ። ጊዜ ያነጠረ ያወጣቸው ያሉ፣ ጊዜ ያጋለጣቸው ያሉ የአማራ ህዝብ ሐቀኛ ትግል አንገዋሎ በባህሩ ዳርቻ ላይ እንደሚጥላቸው ምንም ጥርጥር የለም። ለጊዜው ግን መመካከር፣ ለጊዜው ግን ቢያንስ ሐቀኛ ነን የምትሉ የእውነት ለአማራ ህዝብ የታገልን ነው የምትሉ አካላት የነዚህ ጥቂት የግለሰቦች መጫወቻ ባትሆኑና የጎንዮሽ ውዝግብ በመፍጠር በውጭም በውስጥም እነገዱ አንዳርጋቸው እየፈጠሩት ላለው አደገኛ የሳልሳዊ በአዴን ቡድን ባትመቹ ጥሩ ነው። በሸዋ ያላችሁ ወንድሞች ነገሩን በሚገባ ተረድታችሁ ምን አይነት ደባ እየተሰራበት እንዳለ የሸዋ ህዝብ ገብቷችሁ አማራው ምን እየተፈጠረበት እንደሆነ ገብቷችሁ እየወሰዳችሁት ያለ የጥንቃቄ እርምጃ የማስተካከያ እርምጃ ይበል የሚያሰኝ ነው፣ የሚደነቅ የማንም ሳልሳዊ በአዴን መጋለቢያ እንዳትሆኑ ሸዋ ምከር፣ ተሰባሰብ፣ በጋራ ቁም። ለማንም የምትመቹ አትሁኑ። አንድነታችሁን ጠብቁ፣ ተናበቡ፣ በጋራ ቁሙ።
ጎጃም የበላይ ምድርን የሚያራክሱ ጥቂት ግለሰቦችን ተው በሏቸው። ወሎም በተመሳሳይ ጎንደር በተመሳሳይ የቴዎድሮስን ምድር መቀለጃ አታድርጉት። ይሄንን የሚያደርጉ አረባካችሁ ተመከሩ በሏቸው። ይሄ የህልውና ችግር ውስጥ ባለ ህዝብ አትቆምሩ። ገንዘብ አላፊ ጠፊ ነው። ከላ ላይ ስታፈጥ ነገ በህይወት ስለመኖርህ ምንም ዋስትና የለም። ግዴለህም ታሪክ ሰርተህ እለፍ። ግዴለህም ተመካከር ከወንድሞች ጋር በጋራ ቁም። ለማንም ከፋፋይ አጀንዳ አትስጡ፣ አትመቹ። ሳልሳዊ ብአዴን በቃ በሉና አጀንዳ ዝጉ። እናንተ ተመካክራችሁ አንድ ስትሆኑ ነገር ቀጥ ይላል። ብትችሉ ወደ አንድ ማዕቀፍ ነው፣ ባትችሉ የጎንዮሽ የሚባል ውዝግብ ለብአዴን ረድቷል። እየደወለ በሃይማኖት አባትም ስም በፖለቲካም ስም ልዩነት የሚሰብክህን ዞር በል ከዚህ ብላችሁ ብትናበቡ፣ ስትችሉ ደግሞ አለው በአንድ አደረጃጀት፣ ሳትችሉ በሁለትም ቢሆን ተከባብራችሁ የአማራን ህዝብ የህልውና አደጋ እንዳይገጥመው ከዚህ በላይ ለከፋ ነገር እንዳይዳረግ ብታደርጉ መልካም ነው የሚል ነገር ለማንሳት እወዳለሁ። የግድም አስፈላጊ ስለሆነ አሊዶሬ ላይ ይሄ ተማሪ ታግቶ ማን ነው አንድ አውቶቡስ ሙሉ ታግተው ሄደዋል። ጎበዝ ታስታውሳላችሁ ከዚህ በፊት 17 ተማሪዎች ታግተው ከደምቢዶሎ የጠፉበትን። አሁን በአንዲት ዶክመንተሪ ሊያራክሱት ስንት ጫወታ እንደተጫወቱ እየሰማችሁ እያያችሁ ነው። እንዴት የትላንት ነገር በእንደዚህ አጭር ሁኔታ እንረሳለን? የእውነት በእንደዚህ አይነት ትላንት የነበረ መረጃ እኮ ነው። እንዴት ይህንን ትረሳላችሁ? ይህ ረጅም ጊዜ አይደለም። እኛ የምናመጣው መረጃ የሩቅ የሚመስላቸው ነው አይደለም ብለው ለሚጠራጠሩ አሁን እየተገደድን ነው የምናመጣው። አንድ ስክሪንሻት አለ እዚህ እንመልከተው። አፍሪካን ኢንተለጀንስ ቅድም ያነሳሁላችሁን በርከት ያሉ ነጥቦች ኢሳያስ በቀይ ባህር አካባቢ የዚህ የኤሪትሪያን ሺ ካውንስል የቀይ ባህር ካውንስል ወይም ምክር ቤት የሚባሉ 8 ሀገራትን የጠራበት መንገድና ከሳውዲ አረቢያ ጋር ያለውን ግንኙነት በዲፕሎማሲ ላይ ያደረገ ያለውን እንቅስቃሴ በተመለከተ ዘርዘር አድርጎ የዘገበበት ነው። የኤሪትሪያን ሁኔታ የዘገበውን ምናልባት እንደዚህ አፍሪካን ኢንተለጀንስ ይሄንን አለ እንትና ይሄንን አለ ሲባል እንደ ትልቅ ነገር የምትወስዱ ካላችሁ እንድታዩት ነው። በነገራችን ላይ አፍሪካን ኢንተለጀንስ ብለው ደግሞ የሆነ ፌክም አለ። ዝም ብሎ በየዕለቱ የአንድ ቡድን የከሌ ያሉ ሲዘግቡ የሚውሉ ማለት ነው። እንደዛም ሊጫወቱበት የሚፈልጉ ሌላ አለ። እውነተኛውን መያዙ ይጠቅማቸዋል። ወደዚያ ልመለስ። አመሰግናለሁ በጣም ከ3000 በላይ ወለጋ ጉሊሶ የሚባል ቦታ ላይ ከ3000 በላይ አማራ ነው ያለቀው። እንደምታስታውሱት ወደ 270 የሚጠጉ ቤኒሻንጉል ላይ በአንድ ቀን አንድ ጉድጓድ ውስጥ ነበር የተከተቱት። የአማራ ተወላጆች ዋስትና የህይወት ዋስትና አጥተው ከመላው አገሪቱ ከዩኒቨርሲቲው ተበትነው የጥቃት ሰለባ በመሆናቸው ወደ የቤታቸው እንዲገቡ ተደርጎ 24000 ገደማ ተማሪዎች ተበትነው ነበር የቀሩት። እንደምታስታውሱት ኦሮሚያ ክልል ላይ ጨፌ ኦሮሚያ በአመት ውስጥ 1 ሚሊዮን አማራዎችን ከክልሉ አጸዳለሁ ብሎ አቅዶ ያንን እቅድ ካጋለጥን በኋላ 1 ሚሊዮኑን በአመት ውስጥ አሳክተው የአማራ ክልል አደጋና ዝግጁነት ኮሚሽን ወጥቶ 1 ሚሊዮን አማራ በዚህ አመት ውስጥ ተፈናቅሎ አሁን ክልል ውስጥ ይገኛል የሚል መግለጫ ሲያወጣ ነው ሁሉም በአገጩን የተደገፈው በእጁ እየተገረመ ማለት ነው። እኛ አመት ሙሉ አቅደዋል። ጨፌ ላይ ይሄ ተወስኗል። ሊያፈናቅሉት ነው። ቅድመ ዝግጅት ይደረግ። ለዓለም ይሄንን እናጋልጥ አስቀድመን እንደ አማራ ተሰባስበን በጋራ እንታገል ስንል ያልሰማ አካል ተፈናቅሎ መጥቶ የክልሉ አደጋና ዝግጁነት 1 ሚሊዮን መፈናቀሉን አምኖ ቪኦኤ ላይ መግለጫ ሲሰጥ ግን ያንን ለማራገብ ከሆነ በኋላ ፕሪቨንሽን የሚባል ነገር የለም። ቀድሞ የመከላከል የሚባል ነገር የለም። አደጋው ከተፈጸመ በኋላ ለቅሶ እሷም ደግሞ 1 ቀን ቢበዛ 2 ቀን አትዘልም።
ከዛ ሌላ አጀንዳ ይወረውሩልሃል። እሱ ላይ ትራኮታለህ። ንቀውሃል፣ ደፍረውሃል፣ ተጠይፈውሃል። እደግምልሃለሁ፣ የሚጠቅምህ እኔ የምነግርህ ነው። የሚያሞካሽን ተወው። ጠላት ንቆሃል። የናቀህ እርስ በርስ ስለምትራኮት ነው። የናቀህ እርስ በርስ አትስማማም በሚል ነው። የናቀህ ማህበራዊ ሚዲያ ላይ ስትወጋገዝ ነው የምትውለው። የናቀህ እርስ በርስ ሳትስማማና ገና አጠናቀ በጋራ ሳትቆም የገዛ ወንድምህን እያወገዝክ ስለ ምግበይ ምናምን ጀነራል ምግበይ ስታወራል 4 ኪሎ ያለው አካል እየተጠየፈ እየናቀ ሄደው እርስ በራሷ የምትለያይ መንግስት ትጠፋለች እኮ ነው የሚለው። ይሄ ሁላ መከራ የደረሰበት እዛው አንመስልም። በየሳምንቱ አንድ አውቶቡስ ሙሉ እየታፈነ እየሄደ ከሆነ ጢሻ ስር ብቅ ብሎ እንትን ማህበራዊ ሚዲያ ላይ ዩቲዩብ ላይ ምናምን አንዲት ነገር ጠብ ምትል ነገር ሳይሰራ ማህበራዊ ሚዲያ ላይ መጥቶ ቀረርቶ እሱን በልክ አድርገውና ከምታቀራራ ሰርታ አሳይ። አለዚያ እንደ ቀበሮዋ ነው የሚሆነው። እንደ ቀበሮ ታሪክ ህዝብ ለማስደንገጥ እየሮጠ ይወጣና አንድረኛ አረ በጎቹ አለቁ ቀበሮ በላቸው ይላል። ህዝቡ ተራሩጦ ሲመጣ እሱ ተደብቆ ይስቃል። ቀበሮ የለም። ሌላ ቀንም እንደዚህ ያደርጋል። ህዝቡ ይመጣል፣ የለም ቀበሮ። ተደጋገመበትና ህዝቡ ሰለቸው። ያጭበርባሪ ጥሪ ነው ብሎ ናቀው። እውነተኛው ቀበሮ መጣ። ፍየሉን በጉን ይፈጀው ጀመር። ሲፈጀው ያረኛ ጮኸ፣ ድረሱልኝ እያለ ጮኸ። የሚደርስለት ጠፋ። እንደ ልማዱ ሩጠን ስንሄድ እኮ ውሸት ነው እያለ ቤት ተቀመጠ። በጎቹን አስፈጀ። በተደጋጋሚ ያልተገባ ነገር መናገር ያለ ምንም ንግግርና ያለ ድርድር ፖለቲካዊ ጋብቻ ፈጽማለሁ ብለ ከምትራቆት መጀመሪያ እዚሁ ካለው ወንድም ጋር ተስማማ። ያስቆጫል። መኪና ሙሉ ሰው እንደሌላቸው፣ አጋር እንደሌላቸው፣ ኃይል እንደሌላቸው እጅግ ያሳዝናል። በመጨረሻ አዲስ አበባን በተመለከተ ላንሳና የንግግርና ያለ ድርድር ፖለቲካዊ ጋብቻ ፈጽማለሁ ብለ ከምትራቆት መጀመሪያ እዚሁ ካለው ወንድም ጋር ተስማማ። ያስቆጫል። መኪና ሙሉ ሰው እንደሌላቸው፣ አጋር እንደሌላቸው፣ ኃይል እንደሌላቸው እጅግ ያሳዝናል። በመጨረሻ አዲስ አበባን በተመለከተ ላንሳና የዛሬው ለትንታኔ የተመረጠ ጉዳይ በዚሁ ጠቅልል አድርጓለሁ። በአዲስ አበባ አማራ፣ ትግራይ፣ ኤርትራውያንን በተመለከተ ጨፌ ኦሮሚያ ላይ ውሳኔ ካሰለፉ በኋላ በገፍ አፈሳ እያካሄዱ አድማጮች ከዚህ ቀደም ተናግረናል፣ ደጋግመንም ተነግረዋል፣ እደግመዋለሁ። በዚህ ውይይትም እደግመዋለሁ። በርካታ የአማራ ተወላጆች ከጥምቀት በዓል በኋላ ለማፈስ ተዘጋጅተው በገፍ አፍሰው የት እንደወሰዷቸው ሳይታወቅ ታፍነው ነበረ። ኢትዮ 360 ነው የገቡበትን የወሰዷቸው የት እንደሆነ አጣርቶ የዘገበው። ማስታወስ እፈልጋለሁ። እነ ታምራት ነገራ ታፍነው፣ ጋዜጠኛ ታምራት ነገራ ታፍኖ የት እንዳለ በማይታወቅበት ጊዜ ገላን አካባቢ የኦሮሚያ ልዩ ኃይል ካምፕ ውስጥ መታሰሩን ያጋለጥነው እኛው ነን። ያጋለጠው ኢትዮ 360 ነው። እንዴት መረጃ ነፍነፈን፣ እንዴት በመረጃ መዋቅራችን አነፍነፈን። ለዛ ነው የኛን የመረጃ መዋቅር ለማግኘት ተመስገን ጥሩነህ እየመራው የደህንነት ተቋሙ ሞከረ፣ ለፋ የለም ዝር። ሬድዋን ሁሴን መጣ፣ ተሞከረ፣ ምንም ጠብ የምትል ነገር ማግኘት አልተቻለም። ጠብ የምትል ነገር ሰርጎ ገቦች ገብተው ኔትወርክ ለማጥናት የመረጃ ምንጭ ለማጥናት ያልሞከሩት የለም። እዚሁኛው ጋር ገብተው አልተቻለም። ምንም ወፍ የለም። አንዲት ነገር አላገኙ። ሬድዋን ሁሴን በበጀት አብይ አህመድ በከፍተኛ በጀት ከሚያንቀሳቀሰው የደህንነት ተቋም በላይ የአማራ ህዝብ ትግል እዚህ እንዲደርስ አንድም የተደራጀ አመራር የሚሰጥ የኢንተለጀንስ መዋቅር በሌለበት ከሀ እስከ ፐ የአገዛዙን እንቅስቃሴ
በመረጃ በማጋለጥ በእያንዳንዱ ስብሰባ የመኝታ ክፍል ቁጥራቸውን ሳይቀር በማጋለጥ እዚህ አድርሰናል። ይህንን ትግል በኩራት ነው የምንናገረው። ዛሬም ወሳኝ መሰረታዊ የፖለቲካ ጥፋቶች ሊወሰኑ ሲሉ እግር በእግር ተከታትለን እያጋለጥ ነው። እስካለን ድረስ በዚህ በሚዲያ ቆይታችን ይህንን አጠናክረን እንቀጥላለን። ሲደክመን እንደማንኛውም ሰው ደክሞናል ብለን እናቆማለን። ሲበቃን እንደማንኛውም ሰው እዚያ ድረስ መቼም ሚዲያ ላይ ለመጮህ ተፈጥረን እዚሁ ተወልደን እዚሁ አርጅተን እዚሁ ምንሞት አይደለም። በዚህ የትግል ሂደት ውስጥ ግን የማይነጥፍ የማይጠፋ አሻራ አስቀምጠን ነው የምናልፈው። ለመንደርተኛው ለጎጠኛው ራስ ምታት ነን፣ ለሳልሳዊ ብአዴን ራስ ምታት ነን። የአማራ አርሶ አደር ግን ማን የትግልህ አብሪ ኮከብ ነው ቢባል ከዚህ ሚዲያ በላይ የሚጠራው የለም። እደግመዋለሁ፣ ሚኒሊክ ዛሬም ንጉስ ነው። ሐቁ እሱ ነው። ተወደደም ተጠላም ሐቁ እሱ ነው። 365 የፋኖ አባላት ናቸው በሚል የአማራ ተወላጆች ከአዲስ አበባ ተለቅመው ታስረዋል። 201 የሸኔ አባላት ብለው 106 የትግራይ ታጣቂ ብለው 224 የሻቢያ ተላላኪ በሚል አዳነች አቤቤ በዚሁ ሳምንት በራሷ በይፋ ባመነችው የአማራ ተወላጆችን፣ የትግራይ ተወላጆችን፣ የኤርትራ ተወላጆችን ሰብስባ አስራለች። ሸኔ ብለው ካሰሩት 70% የአማራ ተወላጅ ነው። ተመልከቱ። ሸኔ የሚባለው ኃይል ታጣቂው ግሩፕ ጋቸና ሲርና እነ ሽመልስ አብዲሳ የሚመሩት ኃይል ወደ አዲስ አበባ እንዳይገባ አማራው አሊዶሮ ላይ፣ ሱሉልታ ላይ፣ ሆለታ ላይ እያነቁ እያሳፈኑ ወደ የጫካ እየወሰዱ ይረሽኑታል፣ ገንዘብ አምጣ ይሉታል፣ ግፍ ይፈጸሙበታል። አዲስ አበባ ያለውን ደግሞ አዳነች አቤቤ የፋኖ አባል ነህ፣ የሸኔ አባል ነህ፣ የትግራይ ታጣቂ ነህ፣ የሻቢያ ተላላኪ ነህ እያለች እያፈሰች ወደ ኮንሰንትሬሽን ካምፕ ትልከዋለች። ከጥምቀት በኋላ የታፈኑና ተሰውረው የነበሩትን ኢትዮ 360 ያጋለጠው የመንጃ ፈቃድ ማሰልጠኛ ዋለማት አካባቢ ከበስተጀርባ ባለ የመጋዘን ውስጥ አፍነው ሌሊት እየወሰዱ በሌሊት ገና ወገግ ብሎ ሳይነጋ ሌሊት ጭነው በመኪና ይወስዷቸዋል። ሲያሳርሷቸው፣ ሲያስጎለጉሏቸው፣ መንገድ ሲያሰሯቸው ኦሮሚያ ውስጥ ጉልበታቸውን ሲበዘብዙ ውለው በርካታ በብዙ መቶ የሚቆጠሩ የአማራ ተወላጆችን ማታ ደግሞ እንደገና በምሽት ሰው ከተኛ በኋላ አምጥተው እዛው ያጉሯቸዋል። እንደገና ሊነጋጋ ሲል ይወስዷቸዋል። እንዲህ ሲጫወቱባቸው የት እንደታጎሩ የት በዛ ሁኔታ ውስጥ እንዳሉ አጋልጠን ሚዲያዎች እንዲረባረቡበት ተደርጎ እንዲወጡ አድርገናል። ታሪክ ይመዘግበዋል። ይሄ ኩራት ነው። ይሄ ፕራይድ ነው ለኛ። ታሪክ ይመዘግበዋል። ትላንት ከትላንት ወዲያ በታሪካችን የኦሮሞ ተወላጅ የሆኑ ወጣቶች ኮንሰንትሬሽን ካምፕ ገብተዋል ሲባል፣ በየእስር ቤቱ ግራውንድ ውስጥ ተቀብረዋል ሲባል በአደባባይ ታግለን ዋጋ ከፍለን እንዲወጡ አድርገን ነበር። ምክንያቱም በሞራል በልዕልና በሃይማኖትም ከፍ ያለ ማንነት ካለው ከአማራ ሕዝብ ተገኝተናልና። እና አዳነች አቤቤ ጋር የሞራል ልዕልና የለም። እና አዳነች አቤቤ ጋር ጭካኔ ነው ያለው። ጭካኔ ነው። ከነሱ ውጪ እነሱ ካሉበት ብሔረሰብ ውጪ ሌላውን በሙሉ የኛ ነው ጊዜው በሚል የሚሄዱበት ርቀት የሚገርም ነው። እስካሁን አሊዶሮ ላይ አንድ መኪና ሙሉ የአማራ ተወላጅ ታፍኖ ሲወሰድ 7ቱ ተገለዋል። እስቲ ዛሬ ውጡና ተናገሩ። የብርቱካን ብላችሁ አጀንዳ ፈጥራችሁ ስታራግቡት የነበራችሁትን እስቲ አሁን አረጋግጡልና፣ እስቲ አሁን ተረባረቡበታ። በዚህ ተጠለፉ የተደረጉ በሉና አምጡ። እነ ዳንኤል ክብረት እስኪ ተረታቸውን አሁን ይጻፉ። ዛዲግ አብርሃ፣ ሬድዋን ሁሴን፣ ለገሰቱላ አሁን ወጥተው ይናገራሉ። አየ አማራው ሲታገት ሲገደል የሉም አይደለ? ታዲያ አማራው አንድ ሆኖ ችቦ ሆኖ በጋራ ተናቦ መታገል ባለበት ጊዜ ሳልሳዊ ብአዴን የሚባል ተረፈ ብአዴን ሳልሳዊ ብአዴን እየተቀናጁ የአማራን ሕዝብ ትግል መከራ እያራዘሙ ነው። እነዚህ ኃይሎች ፕሮፌሰር አስራት ወልደየስን የነጠቁ ናቸው። እነዚህ ኃይሎች እነሞላ ደስዬን፣ እነዚህ ኃይሎች አስቻለው ደሴን፣ እነዋዋ ጎቤ መልኬን የነጠቁን ሰዎች ናቸው። እነዚህ አካላት ስንት የአማራ ተወላጆች
የትም ተንከራተው ወድቀው እንዲቀሩ ያደረጉ ናቸው። ይህን እያደረጉ ያሉ አካላት በቃችሁ ብሎ የአማራ ትግል በሐቀኞቹ ሐቀኞች ሆናችሁ ደግሞ በጥቂት ወስላቶች እየመሰላችሁ በየሰፈሩ ሲያቧድናችሁ እንቢ በቃን፣ ይሄ መንገድ ተሞክሯል የምትሉን አላዋጣም፣ በየሰፈሩ አታርመጥምጡን፣ ተነጋገሩ፣ ተወያዩ፣ እንቢ ካልክ ዞር በል፣ አልቻልክም፣ መምራት አልቻልክም፣ አናቆርከን፣ እርስ በርስ ነው ይሄንን እያደረክ ያለው በቃ ልትሉት የሚገባው። ይሄንን ስታደርግ ነው የአማራን ትግል የምታግዙት። አድማጭ ተመልካቾች 5 ነጥቦች አንስተናል። 5 ነጥቦች እስካሁን በነበረን ቆይታ በ5ቱም ነጥቦች ዋና ዋና የምንላቸውን ጉዳዮች ዳሰናል። ወደ ባህር ዳር ያቀናው የአብይ አህመድ ኮሚሽን የኢሳያስ አፈወርቅ ስብሰባ ጥሪ ኦሮሚያ ክልል አገርነትን ለማወጅ የሚረዳውን የመከላከያ የሚታጠቀውን መሳሪያ የቡድንና የነፍስ ወከፍ መሳሪያ ኦሮሚያ ላለው ታጣቂ ኃይል ለማስታጠቅ 3.5 ቢሊዮን ከብርሃኑ ጁላ ጋር ተጨባብጠው መቀባበላቸውን ከግራ ኪስ ወደ ቀኝ ኪስ ቢሆንም ስለዚህ መከላከያ የሚባለው ኦሮሞስት ጋቸና ሲርና ልዩ ኃይልና አድማ በተና ኦሮሚያ ያለው ኃይል ነው። የኃይል መሰባሰብ እንዴት እየተፈጠረ እንደሆነ አንስተናል። የአማራ ተወላጅ አሁንም በአውቶቡስ መታፈኑ መቀጠሉን አንስተናል። በአዲስ አበባ ኤርትራውያን በገፍ እየታፈኑ እየታሰሩ ስለመሆኑ የትግራይ ተወላጆች የትግራይ ታጣቂን ትደግፋላችሁ በሚሉ እየታፈሱ መሆኑ የአማራ ተወላጆች ፋኖ በሚል እየታፈሱ መሆኑ በዚህ ውስጥ በተለይ ግን ሸኔ ተብለው በሚታፈኑት የኦሮሞ ተወላጆች መካከል ስርዓቱን ይቃወማሉ የሚባሉ አብይን የማይደግፉ የኦሮሞ ተወላጆች በሸኔ ስም ሸኔ በሚለው የዳቦ ስም ራሱ እነ ሽመልስ አብዲሳ ሸኔን እየመሩ በሸኔ ስም የኦሮሞ ተወላጅ ያፍሳሉ። በሸኔ ስም ካፈሷቸው መካከልም ብርሃኑ ጁላ ማነው አሸናፊ ጎንደሬ ገለመሌ እያለ የሸኔ መሪ ከአማራ ክልል የመጣ ኦሮምኛ የሚናገር እያለ ካራክተራይዝ ሲያደርግ የነበሩት ጨፌ ኦሮሚያ ላይ እንደ ታክቲክ ለመከተል የተስማሙበትን ነው ሲያደርጉ የቆዩት። በእነዚህ 5 ነጥቦች ላይ መረጃውን አድርሰን ምልከታዎቻችንን አጋርተናል። ምክረ ሀሳብ የምንለውንም ሀሳብ ፈንጥቀናል። አድማጭ ተመልካቾች እስከዚህ ሰዓት ድረስ የቆየንበት የዕለታዊ የአበይት ጉዳዮች ትንታኔ የምናቀርብበት ፕሮግራማችን በዚህ ተጠናቋል። ስትወጡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በየቡድኑ እያጋራችሁ የሚጠበቅባችሁን ኃላፊነት ተወጡ። በዚህ አጠናቀናል። አድማጭ ተመልካቾች አብራችሁን ስለሆናችሁ ከልብ እናመሰግናለን። ጤና